ጤናው ቤቶ ተጀምሯል። ዛሬ ስለ ሕክምና ስህተት የምንነጋገር ይሆናል። ይሄ ጉዳይ አከራካሪ አነጋጋሪ እንደሚሆን እምነቴ ነው። ለዚህም ነው አራት እንግዶችን የጋበዝነው። እንኳን ደህና መጣችሁ። በየተራ አስተዋውቃለሁኝ። ዶክተር አስቻለው ወርቁ በጥቁር አንበሳ ሆስፒታል የውስጥ ደዌ የሳምባና የጽኑ ሕክምና ስፔሻሊስት ናቸው። እንዲሁም አቶ እንዳልካቸው ጸዳል ከኔ በቅርበት ይገኛሉ። ትንሽ ብድር ቢጤ ነገር ፈልጌ ነበር። ሄሎ እባክህ ብድር የለኝም። ብድር ወደ እርሶ የሚመጣበት እንጂ እርሶ ወደ ብድር የሚሄዱበት ዘመን አብቅቷል። ምክንያቱም ምቹ ወደር አልባ የሆነ ዲጂታል ማበደር ያለሉት ምቹ ዲጂታል መበደሪያ ቴክኖሎጂን በመጠቀም ያለምንም ማስያዣ በስልኮ ብቻ ብድር ያገኙ። ምቹ የልብ ጓደኛ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ልብ ይበሉ። የፍሊንስቶን አክሲዮን ለመግዛት አቅራቢያው ወደሚገኝ ባንክ ጎራ ይበሉ። በ8188 ላይ ይደውሉ። ፍሊንስቶን የእናንተ። ለቴክኒኩ ችግር ይቅርታ እንጠይቃለን። እንግዲህ በድጋሚ ያስተዋውቃለሁኝ አራቱንም ባለሙያዎች። ዶክተር አስቻለው ወርቁ የውስጥ ደዌ የሳምባና የጽኑ ሕክምና ስፔሻሊስት ናቸው። እንዲሁም የፌዴራል የጤና ባለሙያዎች ስነ ምግባር ኮሚቴ አባል ናቸው። አቶ እንዳልካቸው ጸዳል በጤና ሚኒስቴር የፌዴራል የጤና ሙያ ስነ ምግባር ኮሚቴ ሰብሳቢ ናቸው። እንዲሁም አቶ ሱሌማን ሽጉጤ የሕክምና ሕግ ባለሙያ ናቸው። አቶ ወንዱ በቀለ የታካሚዎች ተወካይ ሆነው እጅግ እናመሰግናለን። እንግዲህ በዚህ ጉዳይ ላይ ጥያቄ፣ ሀሳቦች ካሏችሁ፣ ገጠመኞች ካሏችሁ ልታነሱ የምትፈልጓቸው ማናቸውም ጉዳዮች ማንሳት ይቻላል። 011 27 4235 የስቱዲዮ ስልክ መስመራችን ነው። ደግሞ አለው 011 27 4235 ላይ በመደወል ጥያቄ፣ ሀሳብ፣ ትዝብትም ማንሳት ይቻላል። እንግዲህ አማረ ተመስገን ጥያቄዎቻችሁን ተቀብሎ ወደኛ ያስተላልፋለሁ። እንደ ሰንጥላሁን ውይይቱን እመራለሁኝ። ክርክሩ ማለት የሚሻል ይመስለኛል። ትንሽ ጠንከር ያለ ይመስለኛል። አወዛጋቢ አነጋጋሪ ጉዳዮች ስለሚኖሩበት ወደ ኋላ ላይ እንግዲህ በደንብ ስትከታተሉን የምታገኟቸው አዳዲስ ነጥቦች፣ አዳዲስ እውቀቶችና መረጃዎች እንደሚኖሩ ተስፋ አደርጋለሁ። በመጀመሪያ ግን እንደው የሕክምና ስህተትን ከማየት በፊት ታካሚም አካሚም የሚጠበቅባቸው መብት፣ ግዴታ፣ ኃላፊነቶች ይኖራሉ። እሱን መመልከት ጥሩ ይመስለኛል። አቶ ሱሌማን ልነሳና አቅርቦ እንመለሳለን። እንግዲህ አካሚም ታካሚም ሲኖር መብትም ግዴታም ይኖርባቸዋል አይደለ? እስኪ ምን ሊሆኑ ይችላሉ የሚለውን እንመልከት። የታካሚዎችን በመጀመሪያ የታካሚዎች መብት በተመለከተ የመጀመሪያ ታካሚዎች ያላቸው መብት እንግዲህ የሚያክማቸውን ባለሙያ ወይም ደግሞ ተቋም በአግባቡ የማወቅ ታካሚ ባለሙያ ከሆነ ባለሙያውን የሙያውን አይነት ጭምር የማወቅ ባለሙያው ራሱን ለነሱ ማስተዋወቅ ግዴታ ይኖርበታል። እንደግዴታ ያው በግዴታ ተጠቀሰው ሌላው እንደመብት ስለሚሆን ማለት ነው። በሌላ መልኩ ታካሚዎች የደረሰባቸውን ጉዳት የማወቅ
የደረሰባቸው አይነት በሚገባቸው ቋንቋ የመረዳት መብት አላቸው። ይህ ሲባል እንግዲህ በሚገባቸው ቋንቋ የሚለው ነገር ሊሰመርበት ይገባል። ያው ጤና ባለሙያዎች ብዙ ጊዜ እንግሊዝኛን ማዕከል ያደረገ የቋንቋ ሁኔታ ስላለ ያ ለነሱ በሚገባው ልኬት ችግሮቻቸው ሊነገራቸው ይገባል። በሆስፒታል የሚኖራቸውን ቆይታ ጊዜ በተመለከተም ሙያው በሚፈቅደው ልክ ለመገመት ወይም ለማስረዳት በሚቻለው ልክ ለታካሚው የጤንነቱ ሁኔታ ምን አይነት እንደሆነ እነኛንም ዝርዝር ነገሮችም የማወቅ መብት ይኖራቸዋል። በሌላ መልኩ ታካሚዎች እንደ ታካሚ መረጃ የማግኘት ሙሉ መብት አላቸው። መረጃ ሲባል ሕክምናው በሚያልፍበት በእያንዳንዱ ሂደቶች ላይ ፕሮሰሶች ላይ ሕክምናው እያሳየ ባለው ለውጥ መሰረት በማድረግ ከጤና ባለሙያው በቂ የሆነ መረጃዎችን የማግኘት መብትም አላቸው። ከዛ ውጪ እንደ ታካሚ እንግዲህ ሰብአዊ መብታቸው ተከብሮ አካላቶቻቸውም ጋር በሚኖሩ ግንኙነት በሙሉ ሰብአዊ መብታቸውን ባከበረ መልኩ እንዲሆን ፈቃደኝነትን ማዕከል ያደረገ እንዲሆን እንደ ሕጉ ሁኔታና ደግሞ መሰረቶችም ተወስኖ በጽሁፍ ሊደረጉ የሚገቡ ስምምነቶች አሉ፣ በቃል የሚደረጉ አሉ። እነኛም ሁሉ ነገር እየተነገረላቸው እየተብራራላቸው እውቀትን መሰረት አድርገው የማይገባ ሁሉ ነገር ታካሚ ላይገባው ሊረዳው ይችላል። አዲስ ነው ለጉዳዩ። ባለሙያ ግን ባለሙያ ነው፣ በዛ ዘርፍ ላይ የሰለጠነ ሰው ነው። ስለዚህ ለታካሚው በትዕግስት በሚገባው ቋንቋ እያስረዳው ከታካሚው ፈቃደኝነቱን እያገኘ በዛ መልኩ ነው መቀጠል እንዳለበት ነው ህጉ የሚያስቀምጠው። ታካሚስ ግዴታ ይኖርበት ከመታከም ውጪ እውነት ነው። ታካሚዎች በጣም ታካሚዎችም እንግዲህ እንደ ታካሚ ለጤና ባለሙያው ግዴታ ሆኖ የሚቀመጥ ነገር ለታካሚው መብት ሆኖ የሚቀመጡ ነገሮች በሌላ መልኩ ደግሞ ግዴታ ሆኖ የሚቀመጡበት አጋጣሚ ይኖራል። ለምሳሌ ታካሚዎች ለሕክምና የመተባበር ግዴታ አለባቸው። አካላቶቻቸውን ለሕክምና እስከመጡ ድረስ አካላቶቻቸውን ለሕክምና ዝግጁ አድርገው ሰሚት ማድረግ አለባቸው። በሌላ መልኩ ለባለሙያው ሙሉ መረጃ የመስጠት ግዴታ አለባቸው። ለምን ታካሚዎች በሚሰጡት መረጃ ላይ ነው ባለሙያም ተወስኖ ውሳኔ የሚሰጠው። ስለዚህ ተሻላችሁ ወይ አመማችሁ ወይ ፕሮግረሶች ምንነቶችን የተሳሳተ መረጃ ካለ የተሳሳተ ውሳኔ ይኖራል ማለት ነው። በዚህ መልኩ ታካሚዎችም የሕክምና ስህተት ሲባል ብዙ ጊዜ ከባለሙያ ኮንቴክስት ወይ ከተቋማዊ ተደርጎ ሲነሳ እናስተውል ይሆናል እንጂ የሕክምና ስህተት ታካሚዎችም ለሕክምና ስህተት መንስኤ ይሆናሉ። ምን በማድረግ ጤና ባለሙያ የሚላቸውን ኢንስትራክሽን ወይም ደግሞ ትዕዛዞች በተገቢው መንገድ ባለመተግበር እንደዚህ አትብሉ፣ እንደዚህ አትጠጡ፣ እንደዛ አትሁኑ፣ እንደዚህ አይነት ነገር ሲኖር ነገሩን ይባላል። ስለዚህ ለጤና ባለሙያው ተገቢውን መረጃ ባለመስጠታቸው ወይም ጤና ባለሙያው አድርጉ ወይም ደግሞ አታድርጉ የሚላቸውን ነገር ባለማድረግ ምክንያት እነሱም የሕክምና ስህተት መንስኤ ሊሆኑ ይችላሉ። ስለዚህ በሕክምና ሂደት ውስጥ ተባባሪ ሆነው ባለሙያ የሚላቸውን ነገር መተግበር፣ በሕክምና ሂደት ውስጥ አስፈላጊ የሆኑ መረጃዎችን ለጤና ባለሙያ መንገድ ግዴታ፣ ለሌሎች ታካሚዎችም ለባለሙያውም ደግሞ ደህንነቱን በጠበቀ መልኩ እዛ መገኘት አለባቸው። ከዛ ውጪ እንደው ምናልባት እነዚህ አሁን የተባሉት እንዳሉ ሆነው የሕክምና ስህተት ተፈጸመ የሚባለው ምን ሲሆን ነው ወደሚለው ማየት ይመስለኛል። የሕክምና ስህተት የሚለው ትንሽ በቃል ደረጃ ትንሽ ኖርማሊ አሻሚነት ቢኖረውም በመርህ ደረጃ ትንሽ እንደ የሀገራት ሁኔታ ሆኖ ከጥራት በታች የተሰጠ ሕክምና የሚለው ሞር ይገልጻል። ሰብስታንዳርድ ሕክምና። ስለዚህ የትኛውም ከጥራት በታች የተሰጠ ሕክምና አንድ ሕክምና ስንል ሳይንሱ የሚመራበት የራሱ የሆነ እሴት አለው ወይም ደግሞ ቫልዩ አለ። ሳይንሱ የሚመራበት ወይም በእንግሊዝኛው ባይ ዘ ቡክ ይሉታል፣ በመጽሐፉ መሰረት ማለት ነው። ባለሙያዎች የሰለጠኑበት የተማሩበት ነገር ነው። በሌላ መልኩ ደግሞ ተቀባይነት ያላቸው ደግሞ ሙያዊ አሰራሮች የሚባሉ አሉ። እንደኛ ሀገር አሁን በኢኮኖሚ በምን በተለያየ ነገር እጥረት ውስንነት ያለበት ማህበረሰብ ውስጥ ስንገኝ ቴክኖሎጂው የባለሙያ እጥረት ወዘተ የሚፈጥራቸው የአቅም ውስንነቶች ይኖራሉ። በእነኛ ሁኔታዎች ውስጥ ባለሙያው ሳይንሱ ባይኖርም ግን ሳይንሱን መሰረት ያደረገ ሌሎች ባለሙያዎች በሚቀበሉት አኳኋን ስራውን መስራት አለበት። ያ ተቀባይነት ያለው ሙያዊ አሰራር ይባላል። ስለዚህ አንድ ባለሙያ ከሳይንስና ተቀባይነት ካላቸው ሙያዊ አሰራሮች ውጪ ሆኖ ሲሰራ ያ ከጥራት በታች ሆኖ ታካሚው ላይ ጉዳት ካደረሰ ያው ከጥራት በታች የተሰጠ ሕክምና ይሆናል። ያው የሕክምና ስህተት እንበለው እንጂ ስህተት ከሆነ እንደውም ኖርማሊ ያላጠቃቀሙ እንደ ቃል አጠቃቀም በቸልተኝነት ይገለጻል። የሕክምና ቸልተኝነት ተብሎ የሕክምና ስህተትም ተብሎ ይገለጻል። ወይም ደግሞ እንግዲህ በሕክምና ላይ የሚደርሱ ጉዳቶችም ተብሎ ሊገለጽ ይችላል። ግን በጠቅላላው ግን ከጥራት በታች የተሰጠ ሕክምና የሚለው ሞር ሀሳቡን ከቨር ያደርገዋል። ያ ከጥራት በታች የተሰጠ ሕክምና በታካሚዎች ላይ ጉዳት አምጥቶ ከሆነ ያው የሕክምና ስህተት ደርሷል ወይም ደግሞ የሕክምና ጉዳት ደርሷል ይባላል። የሕክምና ስህተት ለማለት ብዙውን ጊዜ ባለሙያው ሳያውቀው የተፈጸመ ነገር መሆን መቻል አለበት። አንድ ነገር ስህተት እንዲሆን ከመደበኛ ቋንቋም እንደምንረዳው ባለሙያው ሳያውቀው የደረሰ ነገር መሆን መቻል አለበት። ኖርማሊ ባለሙያው ምንም ነገር ሳያውቅ የደረሰ ነገር በመርህ ደረጃ አያስጠይቅም። ባለሙያው መገመት የሚችላቸው ግን ማስቀረት የሚችላቸው ነገሮች በጤና ሕክምና ሙያ ውስጥ በቆየበት ጊዜ በሚያውቃቸው ነገሮች ላይ መሰረት አድርጎ እነኛን ማዕከል በማድረግ ለሚፈጸማቸው ነገሮች
ባለሙያው ተጠያቂ የሚደረግበት አግባብ ይኖራል። ስለዚህ ኖርማሊ ስህተት ሲሆን ግን ኖርማሊ ስህተት ነው። ያ በህግ ውስጥ የራሱ የሆነ ፓኬጅ ወይም ደግሞ የራሱ የሆነ ድንጋጌዎች አሉት። እንግዲህ ሌሎች ሀሳቦችን በደንብ በመጡት ባለሙያዎቻችን በሚገባ ይነሳል ብዬ ተስፋ አደርጋለሁኝ። ምናልባት የቀሩ ነጥቦች ካሉ ደግሞ እንመለከታቸዋለን። እንግዲህ የግዴታን በሚመለከት ነው። ቀደም ሲል አንስተውታል ብዬ አስባለሁኝ። ምናልባት የሚደገም ነገር አይመስለኝም። ሌሎቻችሁ እንዴት ትረዱታላችሁ የሕክምና ስህተት የሚለውን አረፍ ብለን እንቀጥል አይደለ? በጣም ጥሩ ተመልካቾች፣ እንግዲህ ውይይታችን ይቀጥላል። አብራችሁን ቆዩ። የምናነሳቸው በእናንተ ቋንቋ እንግዲህ ዶክተር አስቻለው ላስቀድሞት ነው። በእናንተ አገላለጽ ሕክምና ስህተትን እንዴት ነው የምትረዱት? እንዴት ነው የምትገልጹት? አመሰግናለሁ። በቅድሚያ ይሄ ነገር የተገልጋዩን ፍላጎት ለማርካት አገልግሎት ሰጪዎችንም በራስ መተማመን አገልግሎት መስጠት እንዲችሉ እና የጤናው አገልግሎት ተቀባይነት እንዲኖረውና ችግሮች ካሉ ግን በመወያየት የተሻለ ለማድረግ በማሰብ ጥፋትን እንዲከመወነጃጀት በውይይት ዱን አግኝተን የተሻለ አገልግሎት መስጠት እንድንችል ይህን ፕሮግራም ስለተዘጋጀ በጣም አመሰግናለሁ። በመቀጠል ግን የሕክምና ስህተት ስንለኛ በተባለው በተጨማሪ ላለመድገም ግን የምንረዳበት አንድ ሰው ሕክምና ቦታ ሲመጣ እቅድ አለ። ታካሚውም አገልግሎት የሚሰጠው ባለሙያም ያቅዳል። ከዛ ውጤት አለ፣ በጋራ የሚፈልግ ውጤት አለ። መዳን ሊሆን ይችላል፣ ስቃይ መቀነስ ሊሆን ይችላል፣ የአካል ጉዳት መቀነስ ሊሆን ይችላል። ይሄንን ለማድረግ በሚሄድበት ሂደት ውስጥ ባለሙያው ማድረግ ሲገባው ያላደረገ በሙያው ወሰን ውስጥ ወይም ደግሞ ማድረግ ሳይገባው ያደረገው ነገር ካለ ይሄ በእንግሊዝኛው ኦሚሽን ኤንድ ኮሚሽን የሚባለው ማለት ነው። አንድ የማይገባ ነገር ኮሚት ካደረገ ወይም የሚገባ ነገር ካሳጣ እና ውጤቱ ያው ከፕላን ከተደረገው ውጭ ሊሆን ይችላል፣ ወይም አንዳንድ ጊዜ ውጤቱ ትክክል ሆኖ ግን ትክክል ባልሆነ መንገድ የተሰራም ሊሆን ይችላል። እነዚህ ነገሮች ሲሆኑ በአጠቃላይ የሕክምና ስህተት ተሰርቷል ብለን እናስባለን። በጣም ጥሩ። እንደው የሕክምና ስህተት እንግዲህ መቼም ሰው ሆኖ ማይሳሳት የለም የሚል አንድ አባባል አለ። ይሄንን ደግሞ በደንብ እንመልከተው ከጤና ሚኒስቴር አኳያ የሕክምና ስህተቶች መጀመሪያውኑ እንዳይፈጸሙ ወይም ደግሞ ከተፈጸሙ ደግሞ ይሄ እውነትም ስህተት ነው ማለት የሚያስችል የተቀመጠ መስፈርት ካለ እንመልከት እስኪ። እሺ፣ አመሰግናለሁ። በመጀመሪያ የሆነ ማስተካከያ ባረግ ደስ ይለኛል። ያው የፌዴራል የስነ ምግባር ኮሚቴ ሰብሳቢ ሳልሆን ያው ይህንን በሚመለከት ዲፓርትመንት የዚህ ሬጉላቶሪ የሚባለው የሱ ክፍል ኃላፊ መሆኔን እዚህ ምን ማለት ፈልግ፣ ምክንያቱም የዚህ ራሱን የቻለ ኮሚቴ እና ሰብሳቢ ስላለው የሱም ደግሞ አንዱ ዶክተር አስቻለው አባል ስለሆነ ነው። ምናልባት ይሄ ስህተት ነው ይሄ ስህተት አይደለም ለማለት የሚያስችል መስፈርት አለን ወይ ከማለታችን የሚለውን ሀሳብ ከመግለጽ በፊት ቅድም ዶክተር አስቹ የሚያነሳው ወንድም የሚያነሳውን ነገር በደንብ ሰከንድ ማድረግ ያስፈልጋል። የዚህ ዓላማ እድሉን በመፈጠሩ ብዥታንም ለማጥራት እንጠቀምበታለን። ሰው መብቱንም እንዲያውቅ ግዴታውንም እንዲያውቅ ብዙ ነገሮች እናስተካክልበታለን ብዬ አስባለሁ። እንግዲህ እንደ ሀገራችን አንድ ነገር ስህተት ነው የተሰጠው አገልግሎት ስህተት ነው ወይም ደግሞ የሕክምና ስህተት ተፈጽሟል ወይም አልተፈጸመም ለማለት የሚችል ብላክ ኢች ኤንድ ኤቭሪ እየተቀመጠ ላይኖር ይችላል። ግን እንግዲህ የሕክምና ሙያ ቅድም ዶክተር አስቹ ወይም ኋላ የሚጨምርበት አለ ነፃ ነው። ሰው እንግዲህ ሂፖክራቲክ ኦዝ የምንለው ሰው ቃል ኪዳን የገቡት መሐላ ሙያዊ ነው መጣ። ስለዚህ እንደ ሌሎች እንደ ፋይናንስ ሕግ ወይም እንደ ሌሎች ሕግ እንዲህ ከሆነ እንዲህ አድርግ እንዲህ ተብሎ የሚመጣ ነገር አይደለም። ኦል እንትኑ ለባለሙያው የሚሰጥ ጉዳይ ነው። ግን በመካከል ላይ ቅድም ዶክተር አስቻለው እንዳለው ስህተቶች ሊፈጸሙ ይችላሉ። ወይም ደግሞ ስህተት ያልሆኑ ቅሬታ አቅራቢው ስህተት ተፈጽሞብኛል ብሎ ቅሬታ ሊያቀርብ ይችላል። በዛን ጊዜ የሚከድበት ነገሩ ምንድን ነው የሚከደው? እንግዲህ ኮሚቴ የሚባለው ነጥብ በዛ ከተለያየ ዲሲፕሊን የተውጣጡ የተለያየ ሙያ ያላቸው ማህበረሰቡን የሚወክሉ ሙያውን የሚወክሉ ከሙያው ውጭ አስተዳደራዊ ነገሮች የሚወክሉ ሰዎች ቁጭ ብለው ያዩታል። ሲያዩና ይሄ ባለሙያ ምን ስቴፖችን ተከትሏል፣ በሂደት ውስጥ ምን ስቴፕን የተከተለው ተብሎ እንግዲህ አንድ ታካሚ ወደ ሆስፒታል ሲመጣ የመጀመሪያው ስራው ካርድ ማውጣት ነው። ያቺ ካርድ ከማውጣት ጀምሮ መድኃኒት ዘኪድ እስከሚባል ድረስ ፕሮሰሱ ሪከርድ ይደረጋል። ካርድ ባቸው ሂደቶች በአጠቃላይ ካርድ ካወጣም ካርድ ቁጥር አለው ማለት ነው። ኦልሬዲ እንዳልካቸው ነው ካርድ ሳወጣ በስሜ ካርድ ቁጥር አለኝ ማለት ነው። ኢትስ ሪከርድ። ይሄ እንደገና ኦፒዲ ወይም ደግሞ ተመላለሽ ሕክምና ክፍል ገብቼ እንዲህ ታሞኝ እንዲህ ሆኛለሁ ሲል
ፊዚሻኑ ወይም ሐኪሙ የኔን ታሪክ ካርድ ላይ ያደርጋል ይመዘግባል። የታዘዘልኝ መድኃኒት ይመዘገባል። ኦል ስቴፖች ወይም እያንዳንዶቹ ሂደቶች ይመዘገባሉ። አዘይን በመጨረሻ ላይ ግን ሰውየው የተሰጠኝ ህክምና ስተት አይደል ስተት ነው ወይም ደግሞ እንዲሁ ቅሬታ በሚያቀርብ የመጀመሪያው ስቴፕ ነው የተከተለው ስተት ምን ስቴፕ ሂደት ምንድን ነበረ ነው ምንድነው የሄደው ታካሚው ምን ይዞ ነው የቀረበው አካሚው ውስጥ ደግሞ ወይም ሐኪሙ ምን ነገሮችን አግኝቷል ምን ብሎ ነገረው ዘን ምን መድኃኒት አዘዘለት ምን ላቦራቶሪ አዘዘለት ከዛስ ምን አደረገው እነዚህ ስቴፖች ይያዛሉ። ይሄ እንግዲህ አንድ ትልቅ ሁላችንም መግባባት ያለብን ለአንድ ታካሚ ሊታከም ለመጣ ታካሚ እዛ ታከመው ሐኪም የበለጠ ሊያስብ ይችላል ይችል ሰው አለ ተብሎ አይታሰብም በመርህ ደረጃ። ነገር ግን በተለያዩ ምክንያቶች ኦሚሽን ወይም ደግሞ ኮሚሽን እንዳለው ዶክተር አስቻለው ቅድም ስህተቶች ሊፈጸሙ ይችላሉ። ለዚህ ሰከንድ የተቀመጡት እነዚህ ኮሚቴዎች ይህን ስቴፖች ኢቫሉዌት አድርገው ወይም ግመው ይህን ማድረግ ነበረበት ይሄ ስህተት ነው ይስም ተብሎ ይቀመጣል። ስህተቱ ለምንድን ያለ ማወቅ ሊሆን ይችላል ስህተቱ የግዴለሽነት ሊሆን ይችላል ስህተቱ ደግሞ የተለያዩ ሊሆን ይችላል ወይንም ደግሞ ሰውየው ትክክለኛውን የህክምና ስህተት ፕሮሲጀሩን ሂደት ተከትሎ ቅሬታም ተፈጥሮም ሊሆን ይችላል። በዛን ጊዜ ከተጣራ በኋላ እንግዲህ ስህተት ነው አይደለም የሚለው በእነዚህ ሂደት ከተላለፈ በኋላ ነው ለማለት ያክል ነው። በጣም ጥሩ። እንግዲህ በእንደዚህ አይነት ሂደቶች ውስጥ ታልፎ ችግር ሲገጥም ሰው የሚያመለክትበት ሀሳብ የሚያቀርብበት ቅሬታ የሚያስገባበት ቦታ እንዳለ ነግረውናል። እንደው በዚህ በኩል ምናልባት አቶ ወንዱ የሚነግሩን ነገር ካለ ያንሱልኝ። ይሄንን ሂደቶች ታልፎ ቅሬታዎች ሲኖር እንዴት ሊቀርብ ይችላል? ምናልባት የሚያውቋቸው ተሞክሮዎች ካሉ በሚያውቁት ልክ ማለት በቅርብ ሰዎች አካባቢ አንዳንዴ እንደዚህ ይኖራል ከዚህ ሰምቼው የምንለው ይኖራል የግድ የራሳችን ብቻ ላይሆን ይችላል ማለት ነው። እንግዲህ እኔም ራሴ ግልጽ ላርግ ከማቴዎስ ወንድ ኢትዮጵያ ካንሰር ሶሳይቲና የኢትዮጵያ ተላላፊ ያልሆኑ ህመሞች ህብረት ነው የመጣሁት እና እንግዲህ የህብረተሰብ ተወካይ ሲሆን ኃላፊነቱ ትንሽ ከባድ ነው። ምክንያቱም ምንድን ያደረግነው እኛ አሁን እንደዚህ አይነት ተሞክሮ ከመግለጽ በፊት የህሙማን ማህበሮች አለ። አሁን ለምሳሌ ኢትዮጵያ ተላላፊ ያልሆኑ ህመሞች ህብረት ውስጥ የኢትዮጵያ አሁን የተባሉት ከደረጃውን ያልጠበቀ አውቆም ሳያቅም የተፈጸሙ ስህተቶች ወደ ህግ ቀርበው በህግ አግባብ እንዴት ይፈታሉ በዚህ የደረሱ ጥፋቶች ምን ያህል ናቸው የሚለው ነገር እንግዲህ ከንትን ማየት ያለብን ይመስለኛል። ቅድም እንደተባባለው ለመካሰስ ሳይሆን የተሻለ የህክምና አፈጻጸም ሐኪሙም ችግር ካለበት ችግሩ ታውቆ ህሙማንም ደግሞ ወደ ህክምና ስንቀርብ እንደ ሁሉ ነገራችን የታመመ መሆን አይኖርበትም። ምክንያቱም ስንቀርብ እኛ ሊያከመን የመጣ ሐኪም እንዴት እንደተረዳን ምን ሊያደርግልን እንዳሰበ እንዴት ሊያከመን እንዳሰበ ህክምናው ምን እንዳለው ምን እንደሌለው የማስረዳትና የማሳወቅ አልፎ ተርፎም የኛን ፈቃደኝነት ማግኘት መቻል አለበት። አሁን ቅድም እንደተባለው አቶ ስሌማንም እንደገለጸው ደረጃውን ያልጠበቀ ሲባል እንግዲህ በአገራችን ውስጥ ያለው የህክምና አሰጣጡ ራሱ ምንድነው በሚል ዳሰሳ ጥናት አካሂደናል። በጣም ጥሩ የሆነ እንደውም በዓለም ላይ ከቀረቡት በተመሳሳይ ሁኔታ ከቀረቡት አሜዚንግ የተባለ ሪፖርት ነው ያቀረብነው እና ይሄ እንግዲህ ከኤስዲጂ ጎል ጋር የተያዘ ነው የሚሆነውና ምንድነው ያሰብነው ልማት ግቦች ጋር የሚገናኝ ልማት ግቦች ላይ የተያዘ ነውና በ2030 ላይ ኢትዮጵያ 80% ህዝቧን ምንም አይነት የፋይናንስ ችግር ሳይገጥማቸው በቂ የሆነ ህክምና እሰጣለሁ ደረጃውን የጠበቀ ህክምና አቀርባለሁ ብላን የገባቸው እንግዲህ 80% ማለት ከባድ ቁጥር ነው። እሱን ስናይ በሶስት መሰረተ ሐሳቦች ላይ ያዘን። አንደኛው ፋይናንሱ ነው። በኋላ ምናልባት እድል ከሰጠኝ መለስበታለሁ። ሴክተሩ ጤና ሚኒስቴርን በለው በህክምና አካባቢ ያለው ጉድለት በጣም ሰፊ ነው። ለምሳሌ አቡጃ ዲክሌሬሽን ላይ እንደሰማው 15% በጀታችንን ለጤና እንመድባለን ብለዋል። እኛ ገና ወደ 6-7 አካባቢ ነው ያለነው። ያንተ ይዞ እንዴት አድርገ ነው አሁን ደረጃውን የጠበቀ ተሟላ ምናምን የምትለው? ሁለተኛ ያየነው አክሰስ ነው ተደራሽነቱ ምን ያህል ተደራሽ ነው። እንግዲህ ኢትዮጵያ በጣም እድለኛ ሀገር ነች። የዚህ የመሰረታዊ የጤና አገልግሎቱ በጣም በብዙ ቦታ እንደ ተአምር የሚታይ ነው። እዛ ውስጥ ደግሞ ህክምናው ምን ያህል ህብረተሰቡን ደርሷል ምን ያህል ደረጃውን የጠበቀ ነው የሚለውን ነገርም አየን። እሱም ላይ በተለይ ተላላፊ ባልሆኑ ህመሞች ላይ ከፍተኛ የሆነ ጉድለት አለ ከፍተኛ የሆነ የአቅም ውስንነት አለ። ሶስተኛው ያየነው ጥራት ነው።
በጥራት ምክንያት የሚመጡት ችግሮች እውነቴን ነው የምነግራችሁ ከተደራሽነቱና ከፋይናንሱ በበለጠ ነው እየታዩ ያሉት። ሐኪሙ ራሱ ለጉለት ይታደጋል። ምክንያቱም ህመሙን የሚያይበት የሚረዳበት አገልግሎቱን የሚሰጥበት ነገሮች የተሟሉለት አይደለም። ለሱም እንግዲህ እንደ ሰው ነው ለሱም የሚቀርብለትም አስተዋጽኦና አበርክቶ እንዳለ ሆኖ ነውና እንዳልከኝ እኔ በዚህ የደረሰና ለህግ አግባብ ቀርቦ የቀረበ ጉዳይ ብዙ አቃለው ባልናገር መርጣለሁ። ምክንያቱም ገና በሂደት ላይ ነገሮች አሉ እና ዋናው ነገር እኔ እንደ ህሙማን እንደ ህብረተሰብ ሆኜ መግለጽ የምፈልገው እኛ ወደ ህክምና ስንሄድ የሐኪሙን ውጤት የሐኪሙን ህክምና ብቻ ለመስማት ብቻ ሳይሆን እኛን ያማከለ ቢሆን ከኛ ጋራ ቢማከር ከኛ ጋራ ብንረዳዳ የበለጠ ውጤታማ ይሆናል። ለሱም ለራሱ ለሚወስነው ውሳኔ የበለጠ አዋጭ ይሆናል የሚል እምነት ነው ያለኝ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ትንሽ ሀሳቦችን ወደዚህ ወደዛ መውሰድ በደንብ ማሟሟቅ የሚፈልጉ ነገሮች እንዳሉ አስባለሁኝ። እንመለስባቸዋለን። እንደው ለአሁኑ ትንሽ ፋታ ወስደን ብንመለስ ጥሩ ይመስለኛል። ተመልካቾች ጤናው ቤቶ እንደቀጠለ ነው። የጽሁፍ መልእክት አዘጋጅተናል ከዚሁ ጋር በተገናኘ እሱ እንድትከታተሉ እንጋብዛለን። ተመልሰን እንመጣለን። የተመልካቾች ጥያቄዎች፣ ትዝብቶች ይነሳሉ፣ ምላሽም ያገኙ ይመስለኛል። አሁንም አብራችሁ ነው። ተመልሰናል ተመልካቾች። ቀደም ሲል እንግዲህ የህክምና ስህተትን እንዴት እንደምንረዳው ለማየት ሞክረናል። እንደው ምናልባት ዶክተር አስቻለው ለእያንዳንዱ የህክምና ሁኔታ የጤና አገልግሎት አሰጣጥ እንደው ስታንዳርድ ወይ መስፈርት የተበጀለት ነገር ይኖር ይሆን? አመሰግናለሁ። በቀድሞም ላይ አብሮ ስለሚሄድ አሁን የህክምና ስህተት ብለን ስንል መለኪያ ሲባል አጠቃላይ ነገሮች አሉ በጋራ የሚያስማሙ። ለምሳሌ ያንዳንዱ ባለሙያ የሚሰጠው አገልግሎት የሙያ ወሰን አለው። ከሙያ ወሰኑ በታች መስራትም ገቢ አይደለም። ካለው እውቀትና ልምድም በላይ ከተፈቀደለት የሙያ ወሰን ውጭ መውጣትም ተገቢ አይደለም። አንደኛ ያ ነው። ሁለተኛው በዛ ውስጥ ባለው ደግሞ ከሱ ከሚጠበቀውን በበቂ ሁኔታ መስጠት አለበት። እንግዲህ ሪፈረንስ ይፈልጋል እንዲህ አይነት ነገር። አንደኛው ሁላችንም የምንስማማባቸው የህክምና ጋይድላይኖች አሉ። ትሪትመንት ጋይድላይን አንድ ህመም ታካሚው ሲመጣ ልናደርግለት የሚገባ ነገር ማለት ነው። የምንጠይቃቸው ጥያቄዎች አሉ። የበሽተኛው ታሪክ፣ የምንመረምረው ምርመራ አለ። ከዛ ህመሙን ለማግኘት የምንሰጣቸው ምርመራዎች አሉ። የምናዛቸው መድኃኒቶች አሉ። እነዚህ ስታንዳርድ አላቸው። እንግዲህ ጋይድላይን ያው በዛ ሙያ የተሻለ እውቀትና በመረጃ ላይ ተመስርቶ ባሉ ጥናቶች ላይና ዓለም አቀፍ ተሞክሮች ላይ ታይቶ የተዘጋጁ ስታንዳርዳይዝድ የሆኑ ጋይድላይኖች ናቸው። ስለዚህ ለነዛ ጋይድላይኖችን ተከትሎ ነው ወይ ያከመው ነው እንግዲህ አንዱ። ከነዛ ውጭም ከወጣ ለዛ ምክንያት ካላቀረበ በስተቀር በተለያየ መንገድ ላልተፈለገ ነገር ምክንያት ሊሆን ይችላል። ሌላኛው እንግዲህ ከአገልግሎት መስጫ ተቋሙ ራሱ ደረጃ አለው። እንግዲህ አሁን ባለሙያው በትምህርት ነው የሚያገኘው የራሱን እውቀት በልምድ እንትን ይለዋል። በስራ ሂደቱም ውስጥ ራሱን ያበቃል። ይሄ አንድ ነገር ነው። የሙያው ሰው ይወጣል። ይሄ ሁለተኛው ነገር ነው። ግን የሚሰራበት ተቋምም ደግሞ ደረጃ አለው። ይሄ በሀገር ደረጃ የተለያዩ የህክምና አገልግሎት ሰጪ ተቋማት በደረጃ ኢንስቲትዩት በኩል የሚወጣ በዚህ ደረጃ በዚህ ውስጥ እንዲህ አይነት ባለሙያ በዚህ ለቨል አገልግሎት የሚሰጥ እነዚህ እቃዎች ሂደቱም ሙሉ ጨምሮ ያለ በአራቱ ፒ የሚላቸው መቆጣጠሪያ መንገዶች የወጡ ደረጃዎች ስላሉ በዛ ልክ ይሰራል። እንግዲህ ከዚህ ህክምና ሙያ ደግሞ በተጨማሪ አገልግሎቱ አለ፣ ባለሙያ አለ፣ ስኮፕ አሁን ያልነው አለ፣ ጊዜም አለ። አንድ አገልግሎት ደግሞ የተፈቀደ የጊዜ ፕሮሰሱ ማለት ነው ሂደቱ ውስጥ አንድ ህክምና በሚፈልገው ሰዓት ካልተሰጠ በስተቀር ዘግይቶ ሲሰጥ አገልግሎቱ ቢሰጥም ጉዳቱ ያልተፈወጠ ይከፋና ውጤታማ ላይሆን ይችል ይሆናል። ስለዚህ እነዚህን አንድ ላይ
አይተን ስናያቸውና አንድ የጤና ባለሙያ ደግሞ ሊሰጥ የሚገባውን አገልግሎት በባለሙያዎቹ ተሰብስቦ የሚወጣ የስነ ምግባር ኮድ አለ፣ ኮድ ኦፍ ኮንዳክት ማለት ነው። ያንን በዛ ሙያ ተመዝግቦ እስከሚሰራ ድረስ ለዛ የስነ ምግባር ደንብ የመገዛት ኃላፊነቱም አለበት። ያንንም ካላደረገ የሚጠየቅበት ሁኔታ ይኖራል ማለት። ስለዚህ በአጠቃላይ ስናየው ስታንዳርዶች አሉ ለሁሉም። አንዳንድ ጊዜ ሕክምና ኢንዲቪጁዋላይዝድ ይሆናል። ምክንያቱም ደረጃ ቢኖርም የሚመጣው ተገልጋይ እንደ ግለሰቡ ሁኔታ ታይቶ ለዛ በሚሆን መልኩ ሕክምናውን መስጠት ያስፈልጋል። ያኔ በጣም አይደ ኢንዲቪጁዋላይዝድ ይሆናል። ግን ኦልዌይስ ይሄ ምንድነው ተጠያቂነትን ስናስብ ግን ህጉ ሪፈረንስ ፖይንት ይፈልጋል። ያ ሪፈረንስ ወይ ጋይድላይን ነው ማጣቀሻ ይፈልጋል። አዎ ያ ጋይድላይን ከዚህ አንፃር ይሄ ነገር ተፈጽሟል አልተሟላ፣ ይሄኛው ደግሞ ከዚህኛው ነገር አንፃር ወይም ከዚህ መመሪያ ከዚህ ደረጃ አንፃር ዝቅ ብሏል ወይም ደግሞ ያለ ደረጃው ነው የተሰራው ለማለት ከጋይድላይኑ ጋር ለደም እንደዚህ ይባላል። ከዛ እንግዲህ አንዳንዴ በኋላ ሱሌማን የበለጠ ሊያደርግ ይችላል። አንዳንድ ጊዜ በዛ ሙያ ከተሰማሩ ሰዎች የሆነ ከግማሽ በላዩ በዚህ መንገድ ፕራክቲስ ያደርጋሉ ብለም ሪፈርት ያደርጋል። አንዳንድ ጊዜ በጣም ኤክስፐርት የሆነ ሰው በዛ የተመሰከረለ ሰው ሊሰራ ይችላል። ግን ሪዝናብል ፕሮፌሽናል የሚለው ነገር ላይ እንግዲህ ያሉ ነገሮች ይኖራሉ። አጌንስት የሆነ ነገር ግሬድ ማድረግ አለበት። አንድ ነገር ከደረጃው ዝቅ ያለ ነው ሲባል የተጻፉት ቅድም ያልናቸው ህጎች እንዳሉ ፕራክቲሱም ላይ ስታንዳርዱም ላይ ያሉ ነገሮች አሉ። ግን እነዚህ ሁሉ ሆነው ግን ታካሚዎች የግል ባህሪ ያለው ተመሳሳይ ህመም የተለያዩ ሰዎች ላይ የተለያየ ነገር እንደሚኖረው እኛ ደግሞ ያለን ውስንነትም አለ። እንደ ባለሙያ ውስንነት ይኖራል። የልምድ ጉዳይ ይኖራል። ፐርፌክት እውቀትም እንደሚኖራል። የጤና ተቋሙ ስራቱ ደረጃውን በዛ ልክ የጠበቀ ነው ወይ? ከአቅም ደረጃ ከኢንቨስትመንት እኛ ሀገር ያለ አንድ ተቋም ዓለም ላይ ያሉ ቴክኖሎጂዎች ኤቭሪ ኦፖርቹኒቲዎች ባሉበት ሁኔታ ነው ወይ የሚሰጥተው? አይ ካል ስራውን አታቆምም። የተወሰነም ሪዝነብል የሆነ አክሰፕተብል የሆነ ሪስክ ወስደህ ነው ስራ የምትሰራው። ግን አነሰሰሪ ሪስክ ወደ ተገልጋዩ ካሳለፍክ ፌር አይደለም ማለት ነው። ለዛ ምክንያቱ ጉዳት ላይ መጣ ስለም ሪዝነብል የሆነ ሪስክ ስትወስድ ያን ሪስክ ፌር መሆኑን በተመጣጠነ መሆኑን ከጥቅምና ጉዳቱ ለማሳየት ቅድም እንደተባለው ከተገልጋዩ ጋርም አብረህ ተግባብተህ ፈቃዱን ሰጥቶ መስራት አለበት። ያው ዝም ብለህ በእኔ አውቃለሁ ማለት መስራት አይገባምና እነዚህ ነገሮች ናቸው እንግዲህ በአጠቃላይ እንትን የሚሉት እንዳልከው ደረጃው በዚህ ልክ ነው ያለው ለማለት ፈልጌ። በጣም ጥሩ። ምናልባት አቶ ሱሌማን የሚጨምሩልን ሀሳብ ካለ እንመልከተው። ከዚሁ አንፃር ይሄ ደረጃዎች፣ መመሪያዎች፣ የአሰራር ስርዓቶች የተዘረጉ ካሉና እጥረትም ካለ ነው መተራረቢያም ስለሚሆን ምናልባት ይሄንም ዝግጅት የሚከታተሉ ተመልካቾች ኃላፊዎችም ሊሆኑ ይችላሉ ልብ እንዲሏቸው ትኩረት እንዲሰጧቸውም ስለሚያግዝ የሚያስተውሉት በስራ አጋጣሚ የሚያስተውሏቸው ጉድለቶች ካሉ ማየት ይቻላል። መልካም። ኖርማሊ አንድ ሕክምና ከጥራት በታች የተሰጠው ለማለት መጀመሪያ አንድ ሁሉን ሊያግባባ የሚችል ወይም ሁሉንም እንግዲህ ስንል እንግዲህ በሙያ ውስጥ ያሉ ሁሉንም ባለሙያ ማለት አይደለም። አኖኒመስ የሆነም ደግሞ ብዙሃኑን ባለሙያ የሚያግባባ የሚለው ቋንቋ ይገልጸዋል። በዛ ልክ የሚያግባባ የሆነ መጀመሪያ አንድ ቋንቋ መኖር አለበት። አንድ ሕክምናን በተመለከተ የኖርማሊ አንድ ሕክምና እንደ ማህበረሰብ ከጥራት በታች ነው የተሰጠው ስንደኛ አሁን እንደ ሀገር እየተከተልን ባለነው አሰራር ለምሳሌ በስነ ምግባር ኮሚቴ ያለውን አሰራር ከሄድን ስታንዳርዱን እዛ ጋር የተቀመጡ ሰዎች እንዲወስኑት የማድረግ ወይም ደግሞ ከሌሎች ተቋማት ጋር ተማክሮ እንዲወስኑ ማድረግ። ለምሳሌ የማህጸንና ጽንስ ጉዳይ ከሆነ ከማህጸንና ጽንስ ባለሙያ ማህበር ጋር ይናገሩ ይሆናል። የአጥንት ጉዳይ ከሆነ ከኦርቶፔዲክስ ከአጥንት ማህበር ጋር ተነጋግረው ወይም ከዩኒቨርሲቲዎች ጋር መማከር ካለባቸው እየተማከሩ ውሳኔ የሚሰጡበት አግባብ አለ። አሁን ይሄ ነገር የመጣው ለምንድን ነው? መጀመሪያ አስምረን ስታንዳርዱን ስላስቀመጥ ነው። ያ ነገር ምን ያደርገዋል? አገልግሎትን ብለሲንግ ወይም ደግሞ ይሄ ከባለሙያው የሚመጣ ቸርነት ነገር ያደርገዋል። የሆኑ ሰዎች በሆነ እውቀት የሆነ ሀገር የተማሩ በሆነ ጎበዝ መምህር የተማሩ ናቸው። ስለዚህ ጎበዝ እንክብካቤ ይሰጡሃል። የሆኑ ሰዎች ደግሞ መካከለኛ በሆነ መምህር ወይም ደግሞ መካከለኛ ኤክስፒሪየንስ ባለው ባለሙያ ወይም ደግሞ በጣም ግብአት ባለበት ቦታ የተማሩ ናቸው። በዛ ልክ ይሰጡሃል። ስለዚህ የሆነ ጊዜ ምን መባል ይጀምራል? እከሌ ጋ ሂድ። እነኛ ነገሮች ለምንድን ነው እኛ ሀገር በጣም የሚበዙት ከተባለ ይሄ ተቀባይነት ያለውን የሙያዊ አሰራር አስምረን ስታንዳርዱን ሴት አላረግ ነው። ያ ሲሆን ደግሞ ኖርማሊ በመርህ ደረጃ ሰዎች ባህሪን ለመምረጥ ይገደዳሉ። ቾይስ ኦፍ ቢሄቪየር ይመጣል ማለት ነው። ለምን ይሄንንም ለማድረግ እድሉ አለ፣ ይሄንንም ለማድረግ እድሉ አለ። በጋይድላይን ደረጃ ላይ ምናልባት አሁን እኛ ሀገር አሁን እነኚህ ዶነር ድሪቭን የምንላቸው ወይም ደግሞ በብዛት ኤንጂኦዎች የሚሳተፉባቸው እንደ ማላሪያ እንደ ቲቢ ኤችአይቪ ኤድስ ወይ የእናቶች ህጻናት ምናምን ላይ ከሄድክ ብዙ ነገሮች በመርህ ደረጃ ወጥ ቋንቋ አላቸው። ከዛ ውጭ ያሉ የህክምና ዘርፎች ላይ ስንሄድ ግን
የሚግባቡበት ሰዎች ይግባቡበታል። በሲኒየር ደረጃ ላይ ያሉ ሰዎች ላይ ያን ያህል ልዩነት ላታይ ትችል ይሆናል። ነገር ግን በሀገር አቀፍ ደረጃ ግን ሕክምናው ለምሳሌ አድሚሽን እንዴት ነው የሚሆነው? እስቲ ሕክምናውን ተወስ ታካሚ እንዴት ነው የምንቀበለው? ታካሚን እንዴት ነው የምንሸኘው? ሪፈራል እንዴት ነው የምንሰጠው? ወደ አይሲዩ የሚገባበት ስታንዳርድ መስፈርት ምንድነው? ሪኮርዲንግ እንዴት ነው? የታካሚ መረጃ እንዴት ነው የሚጻፈው? ከየት ይጀምር? በምን ይለቅ? ሃው ማች ዲፕ ምን ያህል ጠለቅ ብሎ ይጻፍ? መሰረዝ ይችላል ወይ? መቀየር ይችላል ወይ? ሰነዶችን ማውጣት ይችላል ወይ? ማውጣት አይችልም ወይ? ኖርማሊ አሁን ኮሬክሽን እኮ ይቻላል። በመርህ ደረጃ እኮ ማናችንም የሰራነው ነገር እኮ ኮሬክት ልናደርግ እንችላለን። ባለሙያም የጻፈውን ነገር ኮሬክት ሊያደርግ ይችላል። ግን ኮሬክሽኑ ግን ህግ ሊወጣለት ግን ይገባል። ስለዚህ እኛውን ይሄ ስታንዳርድ ኦፍ ኬር አንድ ሕክምና እንደ ሕክምና ሲሰጥ ለምሳሌ ሞት አለ ከተባለ ይህንን ሞት ማን ነው እሱ መናገር ያለበት ለቤተሰቡ? በምን አይነት ቋንቋ ይናገር? በምን ያህል ሰዓት ውስጥ ይናገር? የሆነ ሰው ከማሹልክ እያለ ነርስም ሲወጣ ወይ ሌላ የሕክምናው አባል የሆነ ሰው ሲወጣ እኔ በመርህ ደረጃ ብዙ ጊዜ ይሄ ነገር ትሪቲንግ ፊዚሽን ዋና እንግዲህ ሕክምናውን ይመራዋል የሚባለው ባለሙያ መረጃውን እንደሚሰጥ በዛ ልክም ነው ትክክለኛው መረጃ ይሰጣል ብዬ ማምነው በግል እንደሚሰጥ ግን እነኚህን ሁሉ ነገሮች ሬጉሌት አላደረግናቸው። ስለዚህ አሁን የስታንዳርድ ኦፍ ኬር አለመኖር በየቦታው ላይ የአስተሳሰብ ልዩነቶች እንደሆነ ያጋል። ማህበረሰቡ ደግሞ እቺን ለህግ ክርክር እንደ መንስኤ የሆነ ቦታ ጋር ሲሄዱ የሆነ አይነት እንትን ስለሚሰሙ በቃ ያኛው ሰብ ስታንዳርድ ነው ከጥራት በታች ነው ወደ ማለት አይደለም። መጀመሪያውኑ አልተሰፋም ስታንዳርድ ኦፍ ኬሩ ወጥ ሆኖ ይሄ ምናልባት እንደ ሀገር ወደፊት ያደግን በሄድን ቁጥር ወጥ የሆነ ስታንዳርድ ኖርማሊ ስታንዳርድ መስፋት እኮ በራሱ ችግርም ስላለው ነው። በዛ ልክ መገኘት አለበት በስታንዳርዱ ልክ በኋላ። ስለዚህ አንዳንዴ ፍሌክሲብል አድርጎ ማስቀመጡ የራሱ ሪስክ እንዳለው ነው አድቫንቴጅም አለ። ግን ስለዚህ ጥቅምና ጉዳቱ የተመዘነ ነገሮች በሚዛናዊ ነገራቸው መታየት ይኖርባቸዋል ማለት ነው። ግን ተጠያቂነትን በተመለከተ አንድ አንሳት ፈልጋት ጉዳይ ግን የሀሳብ ልዩነት ብቻ ስላለ ባለሙያ አጥፍቷል ማለት ግን አይደለም። የሀሳብ ልዩነት በየትኛውም ዲሲፕሊን ውስጥ አለ። ስለዚህ በህግ አካባቢ ብትመጣ ለምንድን ነው የይግባኝ ስርዓት የተዘጋጀው? በቃ ሰዎች ይሳሳታሉ ብለን ስለተቀበልን እኮ ነው። እንደውም በአንዴ ይበቃዋል መቻለ ፌደራል መጀመሪያ ደረጃ ትቀርባለህ፣ አይበቃህም፣ ከፍተኛም ትሄዳለህ፣ አሁንም አይበቃህም፣ ጠቅላይ ሰበርም ፌዴሬሽን ምክር ቤት የሚልካል ትችላለህ። ይሄ ሁሉ ሃይራርኪ ችግሩ በህክምና ውስጥ ይግባኙ ላይሰራ ይችላል ማለት ነው። ሰው ይግባኝ ሰውየው ሞቶ ሊሆን ይችላል ወይ ደግሞ የሆነ ጉዳት ማቴሪያላይዝ አድርጎ ሊሆን ይችላል። ስለዚህ አንድ ወጥ ስታንዳርድ ሊኖር እንደሚገባ አምናለሁ። በመርህ ደረጃ ግን አንድ ሰው ጥፋት ተፈጽሞብኛል ካለ መጀመሪያ መፍትሄ መሻት ያለበት ከተቋሙ አስተዳደሮች ቀርቦ መጀመሪያ ከሚያክመው ባለሙያ ጋር ይነጋገራል። በቂ መረጃ እንዲኖር ጥረት ያደርጋል። እዛ ዙሪያ ላይ ባለው ነገር ላይ መግባባት ነገር ከውስጥ እስከሌለ ተቋም ውስጥ ወዳለ ሜዲካል ሰርቪስ ዳይሬክተር ምን እንግዲህ ሜዲካል ሰርቪስ ዳይሬክተሮች ሌሎችም ባለሙያዎችን የማስተባበር ኦርጋናይዝ የማድረግ ኃላፊነት ለእነሱ ቅሬታቸውን ማቅረብ ይችላሉ። ከዛ ወደ ተቋሙ ሲዮ ደግሞ ስራ አስኪያጅም ጭምር መሄድ ይችላሉ። አይ እዛ ጋር ያለው ነገር ደግሞ አልበቃኝም ካሉ ምናልባት ወደ ኤቲክስ ኮሚቴ ዘንድ መጥተው ኤቲክስ ኮሚቴ የባለሙያዎች ስብስብ ስለሆነ በባለሙያዎች ሪቪው የሚያደርግ ስለሆነ በፌዴራል ደረጃ ለሚከሰቱ ጉዳዮች የፌዴራል ጤና ጥበቃ ሚኒስቴር ላይ አለ። በአዲስ አበባ ከተማ ደረጃ የሚያስተዳድራቸው ጤና ተቋማቶች ሲሆን ደግሞ አዲስ አበባ ጤና ቢሮ ስለ የተቋቋመ የስነ ምግባር ኮሚቴ አለ። በክልሎችም እንደዚህ ብዙዎቹ ጋር አለ። እዛ ቅሬታ ያቀርባሉ። እዛ ደግሞ ያለውን ሁኔታ አይተው ባለሙያው ጥፋተኛ ነው ከተባለ ደግሞ ወደ ፖሊስ ሄዶ አቤቱታ ሊያቀርቡ የሚችሉ እንደ ሁኔታው ከዛ አካባቢ ፍርድ ቤት በዛ መልኩ ይቀጥላል። በጣም ጥሩ እንመለሳለን። መስመር ላይ ደውለው ያሉን ሄሎ ጤና ይስጥልን። አብሮስጥልን ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። እሺ ማን አሉኝ? ስሞት ድራቅ ብሎኛ በደንብ አልሰማሁም። ያው ስለምሪ ውሃባ ማስቤቦ ይባላል ነው ከሀዲያ ዞን ሻሸጎ አካባቢ ነው። እሺ ቴሌቪዥን አልተዘጋ ይሆን? ቢዘጉት ጥሩ ነው። ተዘግቷል። እሺ ይቀጥሉ። እሺ ምክንያቱም ያው የህግ ባለሙያው ነው የሚመለከተኝ ጥያቄው። እሺ ሲታች እንግዲህ ባለሙያ እኔ ቅርብ እኛ ሻሸጎ እንግዲህ ለአላባ ዞን ቅርብ ነው የሚሆነው። አላባ ሆስፒታል ነው ብዙውን ጊዜ የምንጠቀመው። እሺ ያ አሁን አንድ ወር አካባቢ ነው የሆነ እናቴ ታመው ወስደን ነበረን። ባለሙያ ስምህን ንገረኝ አልኩ። ዶክተር ስምህ ማነው? ለምን ፈለከኝ አለ። ያው ስራ ስለሚሰሩ ይሄ እኔ ሕክምና ማግኘቴ ስራ ስለሆነ ሲሞቱም ማወቅ እፈልጋለሁ አልኩ። አሁን ስራ ላይ ነኝ አለ። እሺ አልኩና ጠበቅኩ። ሲጠብቅ ሰውየው ሽንት ቱቦ ላይ ችግር ደርሶባት ነበረ። እሺ ሕክምና እየወሰድኩ ለምን ፈለክ አለ። ስራውን ስራኝ አልኩ። ከሰራ በኋላ ለዛች ቃል ብቻ ስለጠየቅ ሕክምናውን ችቶ የት ጠፋ።
ምክንያቱም ስንገር ዶክተር ስሜ ማን ነው ባልኩበት ሰዓት ስሙን ቢነግር የትም እጄ ሊያሮረጥ ነበረ። ኧረ እቺ ሰውዬው እየሞቱ ነው፣ ይኸው ውጤት አምጥቻለሁ፣ ሽንት ውሃ ሁሉን አምጥቻለሁ፣ ደም ምርመራ ሁሉን አምጥቻለሁ፣ ሕክምና አላገኘውም ብዬ ስጠኝ ዶክተሩ ነው የሚያየው፣ ዶክተሩ ነው የሚያየው፣ ሁሉም ባለሙያ እንደዛ ዶክተሩ ነው የሚያየው፣ ይመጣል ጠብቅ እያሉ የሆነች ልጅቷን ጠይቄ ኧረ እቺ ሴት ሞቱ፣ ይሄን ቱቦ አውጪ፣ በቃ ከሽንት እንትን ቱቦ አውጪ አልኩና ለምኜ የት ትወስዳለህ? የትን ወስዳለህ? ህይወት የሚያገኝበትን የትን ወስዳለህ? አንቺ ሲል ይሻለችና አወጣች። ከዛም በኋላ ወደ ግለሰብ ሄደን ህይወቷን የሰውየው የእናቷን ህይወት አገኘን። ግን ወደ ጽሕፈት ቤት እናደ ስሙንም መንገር አጠፋው። ይሄ የህግ ስህተት የለም ወይ ነው እኔ ጥያቄ። እሺ እናመሰግናለን። ጥሩ ጥያቄ ይመስለኛል የተነሳው። አቶ ስሌማን እዚሁ ላይ ቢመልሱላቸው ጥሩ ይመስለኛል። አጥያቄ ደቦችን ያነሱት የኖርዌይ እንግዲህ ባለሙያዎች እንደ ባለሙያ ተጠይቀው አይደለም በመርህ ደረጃ ራሳቸውን ማስታወቅ ያለባቸው። ይሄ እዚህ ልብስ ላይ ባጅ አለ አይደለ? ባጅ መደረግ ማንነትን የሚገልጽ አዎ አለ። የባጁ አስፈላጊነት ማንነቱን ማወቅን ብቻም አይደለም የሚሰጠውንም ነገር አውቀን አገልግሎት መጠየቅ መሻትም እንድንችል ነው። እንደው 10 ጊዜ ሐኪሙን እንደ ነርሱን እንደ አንስቴዥያ ያልሆነ ነገር ቀላቅለን ባለሙያዎችን ቢዚ እንዳናረጋቸው ሙያቸውንም ለመለየት እንዲያስችለን ነው። ስማቸውንም ለመለየት እንዲያስችለን ነው። ለሌላ ጊዜም ባለሙያዎች ሕክምና በሚያስፈልጋቸው ጊዜና እውነታ ላይ ጉዳይን ሲያዩ የነበረው ከሌ ነው ከሌ ከዚህን ያቋሉ ሪኮል አድርጎ መረጃን ሰጥቶ ለታካሚው በቂ የሆነ ደግሞ የተሟላ አገልግሎት ለመስጠት ያስችላል ስለሚባል ነው። ስለዚህ በመርህ ደረጃ አንድ ባለሙያ ራሱን የማስተዋወቁ ኖርማሊ አስፈላጊነት የሚመነጨው በመሀል ላይ ያለውን ትረስት ቢልድ ለማድረግ ነው። ይሄ በመሀል ላይ መተማመኑ ማጠንከር ስሙን ያልነገረኝ እንዴት ነው ማምነው እኔ ማጠኔ እከሌ ይባላለሁ እንደው ከዛም እኮ ሰፋ ያለ ነገርም እኮ ብታወራ ከታካሚው ጋር ሞር ግንኙነቱን የሚያጠነክረው የሚያስረው ቦንዲንጉን የሚያጠነክር ነገር እንጂ እኛ ከታካሚው ለመሸሽ በሚፈልግ ስነ ልቦና ውስጥ እንዴት አምኜ ሆዴ ልስጠው ለዚህ ሰው እንዴት አምኜ አፌን ልክፈትለት አፌን ክፈት ሲለኝ ማለት እቺኛውን አነስተኛዋ ግንኙነቱን ቢልድ የምትገነባ መስመር ነችና እዛ ላይ እኛም ጥንቃቄ መደረግ እንዳለበት ነው የምናስበው። ባለሙያዎች ሁልጊዜም ቢሆን ለታካሚዎች ራሳቸውን አጠያየቁም ትክክል ላይሆን ይችላል። አንዳንዴ ባለሙያዎችን የሚጠይቁበት ቶን እንደው ልጠይቅህ ነው አይነት ነገር ወይ ልከስህ ነው አይነት በሚል ስሜትም ቢሆን መናገር አለባቸው። ያ እውነታ ስምን ከመናገር ወደ ኋላ ሊያቅበን የሚገባ ነገር አይገባም ሊሆን አይገባም ነው። ዞሮ ዞሮ በጣም ጥሩ። አቶ እንዳልካቸው የሚጨምሩልን ሀሳብ ካለ እንመልከት። በተለይ የባለሙያዎችን የስነ ምግባር ሁኔታ በተመለከተ መግባባት፣ ታካሚን እንደ ታካሚ ማየት፣ እንደ ሰው ይሄ ሰው ተቸግሮ እንደመጣ የማየት አንዳች አገልግሎት ፈልጎ እንደመጣ የማየት ነገሮችን ከባለሙያ አንጻር እስቲ የሚሉን ነገር ካለ እንመልከት። ቀደም ሲል ሳስተዋውቅ ስለሰራው እዚህ ጋር ይቅርታ ጠይቄ አስተካክዬ ልለፍ። በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ ናቸው አቶ እንዳልካቸው ጸዳል። መቀጠል ይችላሉ። በጣም ጥሩ ሞር እንግዲህ ጓደኞቼ በደንብ የገለጹት ነገር እንዳለ ሆኖ ነገር ግን በተቋም በባለሙያና በታካሚ መካከል የሚፈጠር ግንኙነት ከስነ ምግባር አንጻር በብዙ ነገሮች ሊገለጽ ይችላል። እንግዲህ እኛ አሁን እያወራን ያለነው ሀሳባዊ የሆነውን ወይም ደግሞ አይዲያል የምንለው ሊሆን ይችላል የምናወራው። ነገር ግን በሁለቱም ሳይድ በታካሚ በኩልም በታካሚ በኩልም ያለ በታካሚ በኩል ያለው ሲመጣ ታሞ ተቸግሮ አገልግሎት ፈልጎ ነው የሚመጣው እና የመጀመሪያው እርምጃው ቶሎ ሐኪም አግኝቶ ቶሎ ፈውስ ማግኘት ነው የሚፈልገው። በባለሙያ በኩል ስንመጣ እንግዲህ ባለሙያው አይነቱም ስብጥሩም ቁጥሩም ሰፊ ነው። ቅድም ዶክተር አስቻለው እንዳለው ባለሙያ በየተቋማቱ ሌቭል ወይም ደረጃ የመጀመሪያ ደረጃ ሰከንዳሪ የምንለው ነገር ስላለ አይነቱም ይለያያል። ባለሙያው በጥሩ ስነ ምግባር ለማስተናገድ የሚያስፈልጉት ግብአቶች ሊኖሩ ይችላሉ። ለምሳሌ መድኃኒቱ፣ የተለያዩ ሎጂስቲክሶች ሊያስፈልጉ መሳሪያው ሊያስፈልግ ይችላል እና ይሄንን ሁለቱ ምክንያቱም ምን ይባላል ማለት በሌሎች ምክንያታዎች ወይም በሌሎች ከባቢያዊ ነገሮች ተጽዕኖ ውስጥ አለመግባትን ይጠይቃል። ተጽዕኖ ውስጥ ሲገባ ለምሳሌ ካርድ ክፍል የዘገየ ታካሚ ጸባው እዚያ ጋር መነጫነጭ ይጀምራል። አረባካችሁ እንደዚህ ኮኛል ይላል። ከሱ ፊት ደግሞ ሌላ ሰው አለ። ከሱ ፊት ደግሞ ልክ ተመሳሳይ የሆነ ሰው አለ። እንደው ጥሩ ምሳሌ ብትወስደው ወኪላ እየነዳ ወይም ደግሞ ታክሲ ላይ ተሰለፈ እኔ ልግባ እንጂ እሱ ይግባ የሚል የለም። ከፊት ያለውን ቀድሞ መግባት ነው የሚፈልገው። ስለዚህ ሁላችንም ከችግራችን አንጻር የትኛውም ታካሚ ቀድሞ መታከም ይፈልጋል።
እዚህ ጋር ደግሞ ሊሚትድ የሆነ ሪሶርስ አለ። እዚህ ጋር መነጫነጭ ይጀመራል። ይህ ሰውዬ አሁንም ካርድ ክፍል ገብቶ ሌላ አለ እስከሚወጣለት ድረስ ሊታከም ይፈልጋል። ሐኪሙ ሌላ ሰው ይዟል። ያሁን በዚያ በቆየ እኔን አቆየኝ ሊል ይችላል። በእንደዚህ አይነት ምክንያቶች እንግዲህ ግንኙነቶቹ መሻከር ከወዲሁ ሊጀምሩ ይችላሉ። ያ ባለሙያ ደግሞ ቆየው እኮ ሊለው ይችላል። እኔ እኮ የቆየሁት ሌላ እያከምኩ ነው ሊለው ይችላል። ሌላ እያከመ መሆኑ ለዚህኛው ኢሹ ላይሆን ይችላል፣ ወይም ደግሞ ለሱ ጉዳዩ ላይሆን ይችላል። ምክንያቱም ራሱ ህመሙን የሚያቀይ ሰውዬ ስለ ወይ እናቱን ወይ ልጁን ወይ ሚስቱን ሊሆን ይችላል የያዘው። እዛም ገበ ደግሞ ሌላ እናቱ ልጁን ያለ ሰው እንዳለ ቢያስብም ግን እንደራሱ ያክል ተገንዝቦ አይ ወረፋ መጠበቅ አለብኝ፣ ተራያን መጠበቅ አለብኝ ብለን የማሰብ ልምዱም እንግዲህ ማየት ነው። ማህበረሰባችን አብረን ስለምን ነው። ከዚህ አንፃር እንግዲህ ጋፖች ሊፈጠሩ ይችላሉ። በዚህ መካከል ላይ ጥሩ የሚባሉ ሰዎችም አሉ፣ ጥሩ ያልሆነ ስራ የሚሰሩም ሰዎች አሉ። እንግዲህ ቅድም ሱሌማን እንዳለው የቅሬታ ስርዓት እንዳለ ሁሉ እንግዲህ የጤና ባለሙያዎች ስነ ምግባር ኮሚቴ አስፈላጊነት ጥሩ ያልሆነ ፕራክቲስ መኖሩ ስለተረጋገጠ ነው። ወይም ደግሞ ጥሩ ያልሆነ አገልግሎት ሰጥቶኛል የሚሉ ሰዎች ስለመጡ ነው። ስለዚህ በዚህ አግባብ ቻሌንጆች አሉ፣ ችግሮች አሉ። ግን ደግሞ ሁሌም ቢሆን የሚነሳው ምንድነው ይባል በአንተ በለበስከው ሸሚዝ ላይ አንድ ጥቁር ነገር ባደረገው ጥቁር ናት ነው የሚባለው ሁሉ ወይም ደግሞ ከ99% አንዷ ጥቁር ወይም ደግሞ 1% እንደሚሆኑ በብዙ መልካም በሚሰሩ በብዙ መልካም ሊሚትድ በሆነ ወይም ደግሞ ውሱን ሀብት ባለበት ሀገር ላይ ወይም ተቋም ውስጥ ውሱን የኢኩዊፕመንት ባለበት ውሱን ምናምን እንግዲህ የጤና ማንኛውም ስለ ባለበት በጣም ለሙያቸው ተገዝተው ለሙያቸው አድረው ችግሮችን ተቋቁመው የሚሰሩትን ሰዎች አይደለም ብዙ ጊዜ የሚጎላው በጥቂት ነው እሱ ደግሞ ይጎላል። ይሄ ማለት ግን አንድም ይሁን 0.01% የሚሆን ቀላል ነው ማለት ግን አይደለም። ከዛም አንፃር ስተት የሚፈጽሙ ሰዎች ስተት የተፈጸመበትን በስነ ስርዓትም ታይቶ ቅድም ባልኩ ሂደት ተረጋግጦ አላግባብ የሰሩ ሰዎች እንዳሉ ይታያል። እንደው አላግባብ የሰሩ መሆናቸው ሲረጋግጥ ምን እርምጃ ተወስዶ ያውቃል? እንደው ከልምድ ነው በጣም እንግዲህ በሁለት መልኩ ነው የሚወሰነው። አንደኛ በተቋሙ በባለሙያው ባለሙያው እንግዲህ እስከ ላይሰንስ ማገድ ላይሰንሱ ፍቃድ እስከ መቀማት እስከ ማገድ ይችላል። አሁን ይቀማል። እንግዲህ እስከ ሙሉ ለሙሉ ፍቃድ እስከ መቀማት ለተወሰነ ጊዜ ለ1 አመት ለ2 አመት በበሳል ባለሙያ ክትትል ስር እንዲሰራ የማድረግ ወይም ለ1 አመት ከሙያው እንዲታገድ የማድረግ ለ3 ወር ለ6 ወር ወይም ደግሞ ስልጠና እንዲሰጠው። ምክንያቱም የባለሙያው ስተቱን የፈጸመው ከኢንቴንሽን ሳይሆን መልካም እሰራለሁ ብሎ አስበው። ለምሳሌ ቅድም ዶክተር አስቻለው እንዳለው አንዳንዴ በመጀመሪያ የሕክምና ደረጃ ላይ ገጠር ላይ አንድ ገጠር የመጀመሪያ ደረጃ ሆስፒታል ውስጥ ያለ ሐኪም ወይም ያለ ባለሙያ ሪፈር ለማለት ጊዜ የማይሰጥ ሆኖ ከሆነና ይሄን ሰው የሪፈር ብለው መንገድ ሊሞት ይችላል ብሎ አምኑ ግን ከስኮፕ በላይ ቅድም እንዳለው ሙያ ደረጃ በላይ ከፍ አድርጎ ግን ስህተት ቢፈጸምና ያ ስህተት ግን በጣም ጉልህ ካልሆነ በደንብ እንግዲህ አንዳንዴ በሙያው ሲነገር ደስ ይላል። ቅድም ዶክተር አስቻለው በደንብ ስለገለጸ ይሄ የዚህ ሰውዬ ስህተት ምንድነው የአቅም ስህተት ነው ተብሎ ከታመነ በአንደር ሱፐርቪዥን ወይም ደግሞ በሳል ባለሙያ ስር ክትትል እንዲለማመድ የማድረግ ስራ ሊሰራ ይችላል። ማስጠንቀቂያ የመስጠት እንደየጥፋቱ እንዳደረሰው ጥፋት ልክ እና እንደተደረሰበት መስማማት ልክ እርምጃ ይወሰዳል። ይሄ በባለሙያዎች ላይ በጤና ተቋማቱ ላይም ከሆነ ደግሞ እስከ መዝጋት ሊደርስ ይችላል። ለምሳሌ አንድ ተቋም ከስኮፕ በላይ ወይም ማሟላት ያለበትን የሕክምና መሳሪያ ሳያሟላ በደረጃው ሳያሟላ ቀርቶ ያ ሕክምና ሲሰጥ ስህተት ቢፈጸም ወይም ደግሞ በጤና ሙያነት ያልተመዘገበ ባለሙያ ሲያሰራ ተገኝቶ በዚያ ስህተት ሲፈጸም ጥፋቱ እንደየደረጃው እስከ መዘጋት ድረስ ሊደርስ የሚችል እርምጃ እንወስዳለን። መልካም እርምጃ የተወሰደባቸውን እንደው ህብረተሰቡ እንዲያውቁ የሚደረግበት ስርዓት ይኖር ይሆን? ለምሳሌ አስታውሳለሁ ይሄን ከአመታት በፊት ከሌ የሚባሉ ባለሙያ የሙያ ፈቃዳቸው ስለታገደ እኚህን ሰው መቅጠርም የሚቀጥር ተቋም እንዳይኖር የሚል ማስጠንቀቂያ አስታውሳለሁ። ከአመታት በፊት ነው የቆየ ነው። አሁን ሲኖር ይሆን አላውቅም። አለ አሁን እሱ እንግዲህ ይለያያል። ለምሳሌ እንደ ሀገር ወጥ የሆነ ነገር ምንድነው? ሰውየው አንደኛ ለክልሎች ይተላለፋል። ለክልሎቹ እንግዲህ ይሄ የሰማሁት በመገናኛ ብዙሃን ለህዝብ ፎቶአቸው እየታየ እንደዚህ ይሄ የቆየ ነው። ይሄን የምናገረው የቆየ ስለሆነ ነው። ስም ስላልጠቀስኩኝ ነው። አሁን ላይ የምንጠቀመው ስርዓት ምን አይነት ነው? እንግዲህ እንደ ሀገር የቁጥጥር ስርዓት አለ። እስከ ታችኛው እስከ ወረዳ ድረስ የቁጥጥር ስርዓት አለ። ለምሳሌ እኔ እንዳልካቸው ስህተት ፈጽሜ በሙያ እንዳልሰራ ከተወሰነ ያ ሰውዬ የት እንዳለ እናውቀው ይታወቅ፣ የት እንደሚሰራ ይታወቅ። ስለዚህ እዛው ባለበት ተቋም ላይ ላይሰንሱ ተቀምጦ ቅድም እንዳልኩ ነው
አንደኛ ላይሰንስ ሌላ ቦታ ሄዶ እንዳይወጣ ለሁሉም ላይሰንስ ለሚሰጡት ሰርኩላር ደብዳቤ ይጻፋል። ስለዚህ ለሁሉም ይደርሳል። ለሁሉም መረጃው አሁን ማህበረሰቡ ውስጥ ጋር እንዴት ይደርሳል ነው አሁን ለማህበረሰቡ እንግዲህ አሁን መነሻችን ሁለት ነገር ነው። አንደኛ የትኛውም ባለሙያ የሚሰራው ላይሰንስ ይዞ ነው። ያን ላይሰንስ መስራት አይችልም። ሁለተኛ ይህ ሰውዬ የተመልሶ የመስራት አስተካክሎ የመስራት ምሮ የመጣት እድል ይኖረዋል እና የሰዎችን ፍላግ ማድረግ እንግዲህ ማሰብ ነው። አንድን ጤና ባለሙያ በሆነ ውስጥ ታስተፈጸመ እንዲህ አድርጓል ብሎ ማለት ውስጥ ምን ያክል ነው የሚለው ማየት በእኛ ስርዓት የምንከተለው ይህን ሰውዬ ወደ ትምህርቱ እንዲመጣ እንዲማር የማድረግ ሁለተኛ ደግሞ በዚህ በተከለከለበት ጊዜ እንዳይሰራ ሌላ ታይሮ እንዳይሰራ ለሚሰጡ አካላት ደብዳቤ መጻፍና የማሰሩ እንሰራለን። ለህብረተሰቡ ግን ያው ትንሽ ፍላግ ስለሚያደርግ እሺ ዶክተር አስቻለው እሺ ትንሽ ኮሜንት ይላል። አንደኛ የመጨረሻው አሁን ያልከው ኬዝ የቀረበው ስላጠፋ ህዝቡ እንዲያውቁ አይደለም። ያጠፋው ጥፋት በዛን ወቅት በጣም ሲሪየስ እና ግሬቭ ነው እና የኮሚቴው አንድ ሰው ጥፋቱ ከፍተኛ ሆኖ ተጣርቶ ጥፋተኛ ነው አይደለም ጉዳቱ ከፍተኛ ሆኖ አንድ ሰው ተጠርጥሮ ቅሬታ ቀርቦበት ፕራክቲሱ ላይ ከቀጠለ ተጨማሪ ጉዳት ሊመጣ ይችላል ብሎ ካሰበ በጊዜያዊነት ያግደውና ግን ያው ክፍያው ምን አይቋረጥም ኢንቨስቲጌሽን ይሰራና ልክ ውሳኔ ሲሰጥ ነፃ ከሆነ ስህተት ካልሆነ ይቀጥላል ከሆነ ግን ይሆናል ኦንጎይንግ ቀጣይነት ጥፋት እንዳይቀጥል ማለት ነው። አንዳንዴ ደግሞ ተከሳሽ ካልመጣስ ከባድ ጉዳት ቅሬታ ቀርቦበት መጣም መከላከል አለበት። አልከላከልም ብሎ ከጠፋ ምንድነው የምታደርገው? ታግደውና እንዳይሰራ መጥቶ ራሱ እንዲከላከል ነው የምታደርገው። ያን ጊዜ የነበረው በሚዲያ ያቀረበው ውሳኔ ለማሳወቅ አይደለም። መጥቶ መከራከርና ስለተሰወረ ታገደና አናውንስ ተደረገ። ምክንያቱም ይሄ ሰውዬ ሄዶ የሆነ ቦታ ሌላ ቦታ ሊሰራ ይችላል ደግሞ ውጤታማ ሆኗል። ሰውሜር ተገኘ መጥቶም ብሏል። ከዛ ሂደቱ ጥፋቱ ነው ከተገኘ ጥፋቱ ይቀጣል የሚለው የመጀመሪያው ነው ማወቅ የሚያስፈልግ። ሁለተኛው ይሄ ፐርፖዙ ምንድነው? የፍርድ ቤትም ይሁን የጤና ኮሚቴ ይሄ የደንበር ኮሚቴ ፐርፖዙ ሰዎችን ፐኒሽ ለማድረግ አይደለም። እኔ በዛ አይደለም ጥሩ አገልግሎት ታካሚዎች በጥሩ ስነምግባር እንዲያገኙ አንድ እንዲያገኙ ነው። ሁለተኛ በተለያየ ምክንያት አገልግሎቱን በሚመጥነው መልክ ካልሰሩ እንዲታረሙ ለማድረግ ነው እንጂ ከመስመር እንዲወጡ አይደለም። ያ ስኬት አይደለም እኮ አሁን ለምሳሌ አሁን 100 ሰዎች በዚህ አመት ፍቃዳቸውን ሰርዘናል ብላ ፕራውድሊ የምናወራው ነገር አይደለም። 100 ሰዎች እንዲታረሙ አድርገን ሌሎች ደግሞ ሰዎች ስህተት ውስጥ እንዳይገቡ አስተምረናል መሆን ያለ እንጂ የሆነ ኢንቴንሽናል የሆነ ክሪሚናል ማይንድ ኖራቸው የሚሰሩ ሰዎች አይደሉም። እንዳልነው የተለየ ምክንያቶች አሉ ከሰውየውም የሚጨመር። ስለዚህ ታርጌቱ ማስተማር የተሻለ አገልግሎት መስጠት ነው እንጂ አገር መጉዳት ሪሶርስ ወይም ደግሞ ሌሎች የሚሰሩ ሰዎችም እኮ ይሸማቀቃሉ። ባይዘው አንዱ በጣም ስትሪንጀንት የሆነ ሬጉላቶሪ ነገር መስራት ጉዳት ያለው ተብሎ የሚባለው ሳይድ ኢፌክቱ ዲፌንሲቭ ሜዲሲን ፕራክቲስ ማድረግ ሊጀምሩ ይችላሉ። በዚህ እንዲያስፈራሩ አይደለም ባይዘው ስህተት ይቀጥሉ አይደለም ግን ባላንስ ማድረግ አለብን። አንድ ሰው ካልሰራ መቼም ስህተት አይሰራም። የሚሰራ ሰው ነው የሚሳሳተው። ስለዚህ የማይሰራ ከሆነ ምርመራ ዝም ብሎ የሚያበዛ ከሆነ ሪስክ ላለመውሰድ ወደ ሌላ ሪፈር እያለ የሚቀመጥ ከሆነ ገንዘቡን የሚያገኛል፣ ሙያውንም ይቀጥላል፣ ተገልጋዩ ግን ይጎዳል። ስራው አይሰራም፣ ታካሚው ይጉላላል፣ ወጪም ይበዛል፣ ህይወትም ይጎዳል። ግን ሪዝነብል የሆነ አክሴፕተብል የሆነ ሪስክ እንዲሰራ ለማበረታታት ግን ካለው ነባራዊ ሁኔታና የሀገር አቅም ጋር አይቶ ምንድነው ሪስኩን ሪዝነብል ሼር እንዲያደርግ ነው። ጥቅሙንም እና ጉዳቱንም አነሰሰርሊ የራሱን ድክመት ወደ ተገልጋይ እንዲያሳልፍ ጥበቃ ማድረግ ነው የሚያስፈልገው ነው። ሌላው አጭመቅት መናገር ፈልገው ደግሞ አንዱ እኮ ከኛ ከስነ ምግባር ኮድ ፕሮፌሽናል የሆነው ነገር በሙያ ለመስራት ፕራውድ የሆነ ባለሙያ መሆን አለበት ነው የሚለው ኮድ ኦፍ ኮንዳክቱን ያወጣ ነው። አንዱ ፕራውድ ሆኜ ሙያና ስሜን ስናገር ነው። በሙያና በስሜ የማፍር ከሆነ ምንድነው ራይት ፍሮም ዘ አውትሳይድ ተገባለ። አሁን አንተ ቅድም ፕሮግራም ውስጥ ታስተዋውቅ እኮ በስራ ስለምትኮራ ነው ይሄን ፕሮግራም እኔ ወንደሰን ይባላል አስተባብራለሁ የምትለው እኔም እክል ይባላለሁ የዚህ ሙያ ባለቤት ነኝ ብዬ ፕራውድ ነው እንጂ መናገር ያለብኝ ቅድም የግድ ከክስ ካልመከሰስ አይደለም። ሁለተኛ ኮሙኒኬሽን ላይ ሰውን አንተ አንቺ ብለህ ስታናገር ነው ወይም አንተ ስትገለገል ወይስ ሰው በስም እየተጠራ ሲነገር ሰው ምን ያህል አክብሮት እንደተሰጠው ይገባዋል። ኤግዛክትሊ እና ዶክተራቸው ወይም አቶ ተገልጋዮች ተወራን ያ ሪሌሽንሺፕ ያንን መጀመሪያ ከሰበርከው ወይ ለሚቀጥለው ግንኙነትን ባለመተማመን ስለሆነ የሚቀጥለው ትንንሽ ነገሮች አስከፍቶት ወደ ቅሬታ ሊያመጣ ይችላል። ያዘዝከው መድኃኒት ራሱ እድል ሰጥቶ ካልወሰደ እኮ አይድንም። ትክክል ፕሮሲጀር ሰርተ ትክክል መድኃኒት ሰጥተህ ለመውሰድ ውስጡ ካላመነ አስቀምጦት የሱ ክሊኒክ ወይም የሱ የሕክምና ተቋም ላይ ወስቴጅ ነው የሚሆነው ያንተም ድካም። ስለዚህ ሪሌሽንሺፑን ስታብሊሽ ማድረግ ነው የሚያስፈልገው። ባህሪ
ስኪል ቴስት አያደርጉም የሚለው ነው። ፋይናሊ ጋይድላይኖች ይሄ ምንድነው ኤፍዲኤ የነበረው ኤፍኤም ድሮ የወጡ ለፕራይመሪ ሆስፒታል፣ ለጀነራል ሆስፒታል፣ ለተርሸሪ ተብለው የተዘጋጁ ጋይድላይኖች። ሕክምና ግን በየሰከንዱ ዳይናሚክ ነው፣ ይቀያየራል እንደ ዘመኑ። ኤቪደንስ ነው ዛሬ ያልከው ነገ ያው በኮቪድም አይተዋለን። ይሄ በሚሆንበት ጊዜ የሰው ስልጣኔ አዳዲስ ኢኖቬሽኖች አሉ። አሁን ላይቭ ጋይድላይኖች መጥተዋል። በየቀኑ የሚገቡ ነገሮች ፊልተር እያደረጉ ጠዋትና ማታ ሁሉ ይለያያል። የኛ ጋይድላይኖች አሉ ቆየት ያለ የተሰራውን ነገር ያው ማክበር ያስፈልጋል። ለሁሉም ሌቨሎች ግን መቼ ነው የተሰሩት? አፕዴት ሆኗል። አንድ ሁለተኛ ለሚያገለግለው ሰው ደርሰዋል ወይ? አንዳንድ ጊዜ የሆነ ቦታ ነው የሚቀመጡት ታትመው እንጂ አይደርሱም። ሶስተኛውና ዋናው ቅድም ስለማንም ያለው ህጎችም የኛም ጋይድላይን ስለተጻፉ ተፈጸሙ ማለት አይደለም እንጂ አሁን ትራጅ ጋይድላይን፣ አምቡላንስ ትራንስፈር ጋይድ፣ ፕሪ ሆስፒታል ኬር፣ ኢመርጀንሲ የምትለው በጽሁፍ ደረጃ ያሉ ብዙ አሉ፣ የሌሉም አሉ። ግን ያሉትስ ምን ያህል ተተግብረዋል? ባለሙያ ውስጥ ምን ያህል ለነዛ ለጻፋቸው ጋይድላይኖች አደረንስ ነው ብለን የኳሊቲ ኢምፕሩቭመንት አለ አይደለ? ይሄን ህመም በዚህ ደረጃ ህክማሉ ብሎ ኦዲት ማድረግ፣ ከዛ ክፍተቱ ላይ ኢምፕሩቭመንት መስራት። ከዚህ ግን መስመር ይወጣና ግሬቭ የሆነ የሰው ጉዳት ያመጣ ካለ ወይም ህሊናው ላይ ወይም ህይወቱ ላይ ያመጣ ካለ ኢንቴንሽናሊም ይሁን አንኢንቴንሽናሊ መስተካከል ደግሞ አለበትና በዚህ መልክ ብናየው ብዬ ነው። በጣም ጥሩ አቶ ወንዱ። እሺ ትንሽ ሞቅ ያደረግ ነው ይመስለኛል። አዎ እዚህ ላይ እንግዲህ ከሙማንም ከህብረተሰብም ወክዬ እንደመምጣቴ እውነቴን ነው የምነግራቸው። አንዳንድ ጥናቶች የሚያሳዩት ለምሳሌ ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ላይ የተደረገ ጥናት የሚያሳየው ዘመናዊ ሐኪም ይላል ራሱ ብቻ ልክ ከእግዚአብሔር በታች ወይም ከፈጣሪ በታች ሄደ ይሄ ሰውዬ ያድነኛል መፍትሄ ይፈልግልኛል ብለህ ስትቀርብ ራሱን እንደ መልአክ መቁጠር የለበትም እና እንደ ሰው ማየት አለበት። ራሱ የሆነ ሙያ ባለቤት መሆኑን ማመን ነው። ቅድም ዶክተር አቻል ያነሳው ነገር አለ። እምነት በጣም ትልቅ ነገር እኮ ነው። በቃ ያለኝ ነገር ትክክል ነው። አቀባበሉ ራሱ በደንብ ተቀብሎ ካንተ ያለውን ነገር ተገንዝቦ ራሱን ዝቅ አድርጎ ካንተ በእምነትም ሊመጣ ሊሆን ይችላል፣ በአስተሳሰብም ሊመጣ ሊሆን ይችላል። በልዩ ነገር ካዳመጠ በኋላ ነው ወደ መፍትሄውና አማክሮ ተመካክረ የምትሄደው እንጂ ልክ እሱ እንደ ጠንቋይ በቃ ይሄ ሰውዬ ምናምን ብለህ የምትሄድ ከሆነ አስቸጋሪ ነው። በእኛ በኩል ያለው ትልቁ ችግር ይሄ ነው። አንዱ የሕክምናው ራሱ አለመሟላት። ቅድም አቶ ስሌማን ያነሳው ነገር አለ። እነዚህ ነገሮች እኮ ስታቀነባበር ስታዘጋጅ ስታንዳርድ ሴት ስታደርግ በተሟላበት ነገሮች በተስተካከሉበት ሁኔታ ላይ ነው ያለው። እኛን ሕክምና እንትን ታውቀዋለህ። እኔ ተሟላም አልተሟላም ህመምተኛው የሚገባውን ደረጃውን የጠበቀ ሕክምና ማግኘት አለበት። ይሄ መስመር ማሰምርበት ነው። ከሕክምናዎቹ አንዱ ይሄ ነው። በደንብ መነጋገር ተመቸው በሚገባው ቋንቋ ቀደም ሲል አቶ ስሌማን በደንብ ገልጸውታል። በሚገባውና በሚችለው አይነት አቀራረብ ተመቸው መግለጽ አልተመቸውም የሚችለውን ያህል ማድረግ አለበት። እንግዲህ ከፈጣሪ በታች የተቀመጠ እኮ ባለሙያ ነው፣ ሐኪም ነው። በሌላ በኩል ደግሞ እሱ ራሱ ያህል ተሟልቶለታል። የሕክምና ተቋሞቹ የመመርመሪያው የማዳመጫው ለህመምተኛ የሚሰጠው ጊዜው ራሱ ምን የምታውቀው ነው። ወረፋ በጣም ብዙ ውጭ ያለ 100 ሰው እያነጋገሩ በአንድ ደቂቃ ከአንድ ደቂቃ ባነሰ ጉዳይ ውስጥ ይህን ነገሮች እንዴት ነው ተግባራዊ መሆን? እኔ የምመኘው እውነቴን ነው ነገር ክቡር ጠቅላይ ሚኒስትር በደንብ ነው የተናገሩት። ከኤክሳይዝ ታክስ የሚገኘውን ገንዘብ ለጤና ሚኒስቴር ነው የምሰጠው ሲሉ ምን ማለታቸው እንደሆነ ለእኔ ግልጽ ነው። ምናልባትም ራሳቸው መግለጽ ይኖርባቸው ይሆናል። እንደ ፊሊፒንስ ብትሄድ በኤክሳይዝ ታክስ ብቻ የጤና ሚኒስቴርን በጀት 6 እጥፍ ነው ከፍ ያደረጉት፣ ዶነርም ምናምንም ሳያስፈልጋቸው። ይሄ ማለት ምን ማለት ነው? አሁን የምንላቸውን ቅድም ተደራሽነት፣ ጥራት፣ አሁን የስነ ምግባር ምንትላቸው ነገሮች ማስፈጸሚያ አቅም ይገነባልሃል። በዛን ጊዜ እኮ አሁን ቅድም እንደተባለው ዶክተር አሻለው ትልቅ ያነሳው ነጥብ አለ። ይሄን ያህል ሺህ ሰው ስነ ምግባር ጉድለት አሳይቷል ብለን ለመቅጣት እኮ አይደለም እቅድ የምናደርገው እኮ አንድም ሰው እንዳይኖር እኮ ነው የምንመኘው። ግን ያን ስታረግ መዋለ ንዋይ ይፈልጋል፣ ሀብት ይፈልጋል፣ ጥረት ይፈልጋል፣ ስልጠና ይፈልጋል፣ ማብቃት ይፈልጋል። ያንን ባላረክበት ሁኔታ ውስጥ ሁለታችንም ህመምተኛውም ሐኪሙም የታመምን ይመስለኛል እና ችግሮች አሉ። ይሄን ፕሮግራም ይሄን ዝግጅት ተዘጋጀ ነው ለመወቃቀስ ለመወነጃጀል አይነት አይደለም። ችግሩን ብዙ አቅጣጫ እንዳለው
የሚፈጠርበት የሚመጣበት ብዙ አቅጣጫ እንዳለው ለመረዳት ከዛ የድርሻችንን ደግሞ እንዴት አድርገን ማቃለል እንችላለን ከሁላችንም ነው ከታካሚም ከአካሚም የሕክምና ተቋሙን ከሚያስተዳድረውና ከሚያሟላው አካልም ጭምር መሆኑን እንድናይበት ነውና እንቀጥላለን ታውቂያ ተከታተልን እንመለሳለን ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሩን በማስገባት ክፍያውን ማጽደቅ ብቻ ነው ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ ነዳጅ መሙላትስ በኮፔይ ኢብር ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራውን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል ሲያልፉ ሀገር በስራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በኮንስትራክሽን እና ሪል ስቴት አንጋፋ የሆነው ፍሊንትስቶን የአክሲዮን ሽያጭ ጀምሯል። አክሲዮን መግዛት ከፈለጉ በ81 88 ይደውሉ። የጥሪ ማዕከል ሰራተኞቻችን በቅድሚያ ጥሪውን ተቀብለው በቂ መረጃ በመስጠት በአቅራቢያ ወደሚገኝ የሽያጭ ቢሮ ይጋብዞታል። በመቀጠል በቂ መረጃ አግኝተው የትም ሳይጉላሉ አክሲዮን ገዝተው መሄድ ይችላል። ፍሊንትስቶን የናንተ ያንቺ ያንተ በትላልቅ የሚዲያ ተቋማት ብቃት ያለው ባለሙያ መሆን ይፈልጋሉ? የት ይሰልጥን ብለው ስለመወሰን ተቸግረዋል? እንግዲያውስ ለጥያቄው ከበቂ በላይ ምላሽ በሚያገኙበት በኢትዮጵያ በዘርፉ የረጅም ዓመት ካበተ ልምድ ባለው በሙያቸው አንቱ በተሰኙ አሰልጣኞችና ዘመኑ ያፈራቸውን የብሮድካስት ማሰልጠኛ ወርክሾፖችን አሟልቶ በያዘው ምድረገነት የሆነውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የትምህርትና ስልጠና ማዕከልን ምርጫው ያድርጉ። የስልጠና ማዕከላችን በሚዲያው ዘርፍ በብሮድካስት ጆርናሊዝም፣ በብሮድካስት ቴክኖሎጂ፣ በቪዲዮግራፊ፣ በሚዲያ ማኔጅመንትና በፎቶግራፊ እስከ ደረጃ 4 ወይም ሌቭል 4 ድረስ በቀንና በቅዳሜና እሁድ መርሃ ግብሮች ብቁ ባለሙያዎችን ለማፍራት ሁለተኛ ዙር ሰልጣኞችን በመመዝገብ ላይ እንገኛለን። በተጨማሪም ባጫጭር የሙያ ዘርፎች በሞባይል ጆርናሊዝም፣ በላይቲንግ፣ በፕሮግራም ፕሮዳክሽን፣ ኦዲዮ ቪዲዮ ኦፕሬሽን፣ በብሮድካስት ኢኩዊፕመንት ሜንቴናንስ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ቪዲዮ ሪከርዲንግ፣ በዳይሬክቲንግ እና በህዝብ ግንኙነት ሰልጣኞችን በመመዝገብ ላይ እንገኛለን። እንዳያመልጡ። ያለን ውስን ቦታዎች ስለሆኑ ፈጥነው የእድሉ ተጠቃሚ ይሁኑ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የትምህርትና ስልጠና ማዕከል ሰልጥነው ተመራቂ ሆኑ ማለት በሚዲያው ዘርፍ በሀገራችን አሻራቸውን ያሳርፉ የተዋጣላቸው ባለሙያዎችን ተቀላቀሉ ማለት ነው። ለበለጠ መረጃ በ0912 024515 በ0987 281270 ይደውሉ። የድረገጽ አድራሻችን www.ibc.it አድራሻ ዘነበወርቅ አለርት ሆስፒታል ፊት ለፊት የቀድሞ ኤፍኤም ግቢ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የትምህርትና ስልጠና ማዕከል። መልካቾች ከጽሁፍ መልእክትና ከሌሎች መልእክቶች ተመልሰናል። ጤናው ቤቱ ይቀጥላል። አሁንም መስመር ላይ ደውያሉ። ሄሎ ጤና ይስጥልን። አቤት ጤና ይስጥልኝ። እንዴት ዋሉ? መምህር ታከለን ያሉን? እሺ እስኪ ቀጥሉ። በውስጥ መስመር ስለሰማው ነው።
እስኪ የእርስዎን ሀሳብ ጥያቄ። ጤና በጣም ሲምበልና ዝናቢ ስለሆነ በዛው የእግረ መንገድ ዛሬ ላገኝ እያለሁ አሁን ሕክምና ሲተት በሚለው ዙሪያ ትንሽ አንዳንድ አስተያየት ለመስጠት ስለፈለግኩ ነው። እንዲያጋጣሚ እድሌን ስላገኘው ለምሳሌ ሕክምና ሲተት በሚለው እና ምን አያየ ነው የምናገረው። እሺ እሺ ሕክምና ሲተት በሚለው ትንሽ የወንድሜ ልጅ ነበር። እሺ ቀበሌ ኤክስቴንሽኖች ናቸው ሕክምና ሲሰጡ በነበሩበት ሕፃን በነበረ ጊዜ ነው ትንሽ መርፌ ሲሰጠው እንደ አጋጣሚ ሲተት ሆኑት እንደሆን በቃ አንካሳ ሆኖ ቀረ፣ ሽባ ሆኖ ቀረ እስከዛሬ ማለት ነው። ያኛውን ስንከታተል ለምንድን ነው እንደዚህ ሆነው ስንል መድኃኒቱ ነው እንደዚህ ያደረገው ብለው ተናገሩ። ኋላ አንድ ያይሄድንም መፍትሄ ማግኘት ስላልቻለን ታውን እንጂ ታውን። ስለዚህ አሁን ሕክምና ሲተት በሚለው ዙሪያ አንዳንድ ሰልጣኞች ሰልጥኖች ሲወጡ ትክክለኛውን ማረጃ ወይም ትክክለኛ እውቀት ይዞ እንዲወጡ ለምንድን ነው የማይደረገው የሚለው ጥያቄ ነው የሚያነሳው። ሁለተኛ ደግሞ አቶ ሶሎማን ሽጉጤ የሕክምና ሕግ ባለሙያ ስለሆኑ እሳቸውን ምናልባት ይህን ጥያቄ እሳቸው የሚጠይቅ ይሆናል። አሁን በዛሬ ጊዜ ብዙ ጤና ጣቢያዎች በአጎራባች ወረዳዎችም ቀበሌያትም ሊኖር ይችላል። በዛ የተመደቡ የጤና ባለሙያዎች በአጠቃላይ የራሳቸውን አወጥተው ወደ ግላቸው ቀይረዋል። የመንግስት ጤና ጣቢያ ባዶ ሆኖ ህብረተሰቡ ተቸግሮ ሲመጡ ምናልባት እንዲያጋጣሚ እዛ ጤና ጣቢያ ያሉትም ሪፌር ጽፈው ወደዚህ ነው እየመሩ ያሉ። ስለዚህ የህግ የጤና ህግ ባለሙያ ስለሆኑ ከሳቸው ምናልባት ይህ ምንድን ነው የሚሆነው? ሁሉም ጤና ባለሙያዎች ሁሉ የራሳቸው ሕክምና እንዲወጡ መንግስት እንዴት ነው ሊፈቅድ የቻለው? የመንግስት ጤና ጣቢያስ እንዴት ባዶ ሊሆን ይቻላል? ህብረተሰቡ ውስጥ የሚጠቀሙና የት አካባቢ የሆኑ ነው? አሁን የተቸገሩ ነው፣ እየተዘረፉ ነው። ህብረተሰብ በብዙ እንግልትና ችግር ውስጥ እየወደቀ ነው ያለው። ብዙ ገንዘብ ይጠይቃሉ፣ ይጠፋሉ፣ ይጠቀማሉ። የመንግስቱ ጤና ጣቢያ ለምንድን ነው የተከፈተውን የሚለውን ነው። ሁለቱም ጥያቄ ነው። አመሰግናለሁ። እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። መልካም። ሁለት ጥያቄዎች ናቸው የመጡት። አጠር እያደረግን እንሂድ። የመፍትሄ ሀሳቦቹ ላይ ጊዜ መውሰድ ስላለብንና መዳረስ ስላለበት የመጀመሪያውን ጥያቄ አቶ ሱሌማን በጣም ባጭሩ ይንገሩ፣ ጉዳት የደረሰበትን ሁኔታ። እንግዲህ አሁን ጉዳት ደረሰ ከተባለ በመርህ ደረጃ ላይ መድኃኒት ነው ወይም ደግሞ ምናልባት አሁን ከመርፌ ጋር ስለተያዘ ጉዳይ ነው ያሱትና ምናልባት መርፌ ስለተሰጠ ብቻ እግር ላይ ጉዳት ደርሷል የሚለውን ነገር አስተያየት ለመስጠት ይቸግራል። በራሱም መድኃኒቱ እንደ መድኃኒት የዶዝ ነገር ሊሆን ይችላል፣ ወይም የመድኃኒቱ አይነትም ተመሳሳይ አለመሆን ሊሆን ይችላል፣ የሚፈለገው አይነት መድኃኒት ሊሆን ይችላል፣ ወይም ትክክለኛ ያልሆነ ቦታ ላይ ተወቅቶ ሊሆን ይችላል። ሮንግ ሩት ወይም ደግሞ ሮንግ የሆነ ሎኬሽን ላይ መርፌው ከተሰጠ ነርቭ ጉዳት ደርሶበት ነው ይችላል። አሁን የትኛው የጉዳት አይነት ነው ለማለት እዚህ ጋር አሁን ወስኖ ለመናገር ይከብዳል። ነገር ግን ሕክምና ምናልባት አሁን ታካሚው እንደ ታካሚ ሆስፒታል ሲመጣ መጀመሪያ ጤናማ የነበረ እግር ስለነበረው ብቻ ከሆስፒታል ደግሞ አሁን ሲወጣ እግሩ ላይ ደግሞ የሆነ ጉዳት ደረሰ ስለተባለ ኮንክሉዥኑ እንደ ኮንክሉዥን የባለሙያ ነው ደግሞ የመድኃኒቱ ነው ወይም ደግሞ የሆነ ነገር ነው ብሎ ለማስቀመጥ ግዴታ የሆነ የባለሙያዎች አስተያየትን መስማት አስፈላጊ የሚሆንበት ነገር ይኖራል። ያው ምናልባት እኛ እንደ ስነ ምግባር ኮሚቴ ዙሪያ ላይ እንግዲህ ህግ ዙሪያ ላይ የሚቀርቡ ነገሮች የጊዜ ገደብ አላቸው። ሰው ቅሬታ ሊኖረው ይችላል። ግን ስለዚህ ይሄ ነገር አሁን መቼ ነው የተፈጸመው የሚለውም ደግሞ ሌላ መሰረታዊ ነገር ነው። ምናልባት ዝም በተረዳው ቶን የቅርብ ጊዜ አይነት ነገር አልመስል ስላለኝ ነው። ምናልባት ትንሽ የቆየ ነገር ከሆነ የጊዜ ገደብ የይርጋ አለ። ያ ይርጋም ትንሽ ሊያግዳቸው ይችላል ብዬ አስባለሁ። እና ምናልባት የቅርብ ጊዜ ከሆነና ትኩስ ነገር ከሆነ ምናልባት በተለይ ደግሞ ከሁለት ዓመት በታች ባሉ ጊዜያቶች ውስጥ ባለ ፔሪድ ውስጥ ተፈጽሟል ተብሎ የሚታሰብ ከሆነ ስነ ምግባር ኮሚቴ ጋር ሄደው በክልሉ ላይም ስነ ምግባር ኮሚቴ እየሰራ ስለመሆኑ መረጃ ስላለን እዛ አካባቢ ሄደው ቅሬታቸውን ማቅረብ ይችላሉ። በሌላ መልኩ ስለ ጤና ተቋማት ላይ ያነሱትን ጉዳይ በተመለከተ
ሬጉሌሽኑ ደግሞ እንግዲህ በደንብ ቁጥር 299/2013 መሰረት ከሄድን የትኛውም ጤና ባለሙያ በስራ ሰዓቱ ስራ ቦታ ላይ መገኘት ግዴታ አለበት ይላል። አሁን ይሄ በራሳችን ጊዜ አሁን በተለያዩ አካባቢና ሁኔታዎች ላይ የተቀበልናቸው ሰርከምሰንሶች አሉ። ለምሳሌ የመንግስት ተቋማት ውስጥ የሚሰሩ ጤና ባለሙያዎች የሆነ ስራ ክፍል ስንገባ እዚህ ሐሙስ ነው የሚመጣው እንባላለን። እዛ ክፍል ደግሞ ሮብ ግን መንግስት ሰራተኛ ነው እንዴ? እኔ እስከምረዳው ድረስ በእውነት መልኩ ጤና ባለሙያ በእርግጥ ሁልጊዜም ክሊኒካል ስራ ይሰራል ማለት አይደለም። ሁሌ ቁጭ ብሎ ታካሚን የማከም ስራ ይሰራል ማለት አይደለም። የሆነ ጊዜ ለሪሰርች 20%ን ጊዜ 20%ን ጊዜ ደግሞ ለማስተማር ከዛ ደግሞ ቀሪውን ጊዜ ሕክምና ያወራል። በዚህ መልኩ ሁልጊዜ ስራ ቦታ ላይኖር ይችላል የሚለው ነገር እረዳለሁ። ነገር ግን በስራ በተመደበለት የስራ ሰዓት ግን ሁልጊዜ እዛ መገኘት እንዳለበት በልዩ ሁኔታ የወጣው የ2093 የጤና ባለሙያዎችን የሪስፖንሲቢሊቲ ነው ኃላፊነት በሚመለከት የወጣ ህግ ነው። ያ ህግ በግልጽ በስራ ሰዓት እዛ ቦታ መገኘት እንዳለበት ያስቀምጣል። ከዚህ ውጪ ኖርማሊ ከዚህ በወጣ መልኩ እንግዲህ በምን አይነት የትኛውም ሰው የራሱን ስራ የመስራት መብት አለው የሚለው ደግሞ በገንዘብ አስፈላጊ ነው። የግል ስራ አልተከለከለም። ሰዎች የግል ስራቸውን ሊሰሩ ይችላሉ። ግን በመንግስት የስራ ሰዓት ግን የግል ስራቸውን መስራት አይችሉም። በመንግስት ግብአት ወይም ደግሞ ከመንግስት ተቋም በወጣ ግብአትም እንበለው እንግዲህ ጊዜ ወስደው ያንን ለግል ጥቅማቸው መዋል አይችሉም። እሱ በህግም ጥፋት ተደርጎ የተቀመጠ ነገር ነው። ምንም ጥርጥር የለውም። ባለሙያዎቹንም እንደ ባለሙያ በስራ ሰዓታቸው ባለመገኘታቸው ተቋማቶቻቸውን የሚመለከታቸው የስራ ክፍልም እርምጃ መውሰድ አለባቸው። ህብረተሰቡ ደግሞ ማመልከት ጥቆማ ማቅረብ አለበት። አገልግሎት አላገኘንም ይኸው እዛ ቦታ ላይ ያሉት እዚህ ቦታ ላይ ያሉት ብሎ ጥቆማ ማቅረብ መብት አላቸው። የባሰነ ሰራተኛ አዋጅም ደግሞ ትንሽ ሌላ ከስራ እስከ ማሰናበት የሚደርሱ ነገሮች ተከትለው አቶ እንዳልካቸው የሚጨብሩን ሀሳብ ካለ እንመልከት። የግልና የመንግስት የጤና ተቋም በሚለው እይታ ውስጥ በደንብ ማየት ስለሚያስፈልግ የቀረን ጊዜ አጠር ያለ ስለሆነ አጠር ያደርግን እንጂ እንግዲህ የመጀመሪያው ነገር እንደ ሀገር የትኞቹም የመንግስት ጤና ተቋማት ከጤና ኬላ ውጭ 24 ሰዓት አገልግሎት ይሰጣሉ። እንደ ሀገር ነው እንግዲህ ማለት ያለብን። ይሄ ማለት 24 ሰዓት አገልግሎት ይሰጣሉ ማለት ሁሉም ሰራተኛ 24 ሰዓት ይገኛል ማለት አይደለም። ያው ግልጽ ነው። በፈረቃ ስለሚሰራ ማታና በበዓል ቀን እንዲሁም እሑድ ቅዳሜ በፈረቃ ይሰራል። ባለሙያው ኤክስ የሚባል ባለሙያው ደግሞ ዶክተር አስቻለ ሁሌ ጥቁር አንበሳ ላይ ይገኛል። ነገር ግን የዶክተር አስቻለውን ስራ የሚተካ ሰው መኖር መቻል አለበት። የዶክተር አስቻለውን ስራ የሚተካ ሰው ከሌለ በደረጃ ሰዎች ተጠያቂ ይሆናሉ። አንደኛ ሊደርሺፕ እንግዲህ የጤና ሚኒስቴር የመሪነት ሚና ጤና ሚኒስቴር፣ ክልል፣ ተቋማት እስከ ወረዳ ምናምን እያለ ይሄዳል። ለዚህ ለፌዴራል ጤና ጥበቃ ሚኒስቴር ወይም ጤና ሚኒስቴር ተጠሪ የሆኑ ተቋማት ላይ ከሆነ ራሱን አሰራር አለው። ካልሆነ እንግዲህ ይህንን የምንፈታበት ሚኒስትር ኦፍ ሄልዝ ምንድን ነው የሚፈታበት ስርዓት ያለው የኮሚኒቲ ስኮር ካርድ ወይም ደግሞ ማህበረሰቡ የሚወያይበትና ቅሬታ የሚያቀርብበት በራሱ ስርዓት አለ። አንዱ ከታችኛው መዋቅር እንደዚህ አይነት ሾች ለምሳሌ ተዘግተዋል፣ መድኃኒት የለም፣ እንዲህ የለም፣ አምቡላንሱ አይሰራም የሚሉበትን ነገሮች በሙሉ የምንቀበልበት ስርዓት አለ። እንደዚህ አይነት ሾች እንደሚመጡ አውቃለሁ። ግን በዛው በታችኛው መዋቅር በዛኛው የሚፈታበት ነገር ነው። የመንግስትና የግልን በተመለከተ የሚነሳው እንግዲህ ለመንግስት ተብሎ የተከለለ ማህበረሰብ የለም። ለመንግስትም ለግል ተቋማትም ይሄው ማህበረሰብ ነው አገልግሎት የሚያገኝ። ስለዚህ እኛ የምንከተለው እንግዲህ የኢኮኖሚ ስርዓት አንተ በፈለግከው ቦታ ሄደ የመገልገል መብት አለ። ስለዚህ እንግዲህ ሰው እንግዲህ በመንግስት በነገራችን ላይ የድሃ ተብሎ በጤና መድህን ወዘተ እንደውሎ የሚጠቀምበት የመንግስት ተቋማት ናቸው። የተሻለ አቅም ያለው ጊዜ ያለው ደግሞ ሀብት ያለው ጊዜ የሌለው ሰው ደግሞ የተሻለ ሄዶ ሊያገኝ ይችላል። ስለዚህ በመንግስትና በግል መካከል ያለው የተለየ ልዩነት ምንድን ነው ከተባለ የክፍያና የአገልግሎት እና ባጭር የማግኘት ሁኔታ ካልሆነ በስተቀር የተለየ ማህበረሰብ የለም። በዚህ ሁኔታ ላይ ቅድም እንዳለው አንድ ለምሳሌ ጥቁር አንበሳን ትልቁን ብንጠራ ጥቁር አንበሳ የሚሰራ አንድ ሐኪም ዶክተር አስቻለው መውሰድ እንችላለን። ያስተምራል፣ ሪሰርች ይሰራል፣ ሀገራዊ የሆኑ ልክ እንደሆኑ ማለት ነው ሀገራዊ በሆኑ ጉዳዮች የዶክመንት ዝግጅት ሊሆን ይችላል፣ ፖሊሲ ስራው ሊሳተፍ ይችላል። እንግዲህ ትርፍ ሰዓት ካለው ከመንግስት የስራ ሰዓት ውጭ ካለው ሊያክም ይችላል። ስለዚህ ይሄ የተፈቀደ ነው። ከዛ ውጭ ባለው ግን መንግስት የስራ ሰዓት እግል ላይ ወይም ደግሞ የሚያደርግ ከሆነ ሌሎቹ ባሉት ህጎች ጨምሮ በእኛም በሜዲኮ ሌጋልም ጨምሮ አላግባብ ጥቅም ለማግኘት ሲል በሚል አውሮ የተደነገጉ ድንጋጌዎች ተጠያቂ የሚያደርግበት አሰራር አለ ማለት ነው። እዚህ ላይ ግን አንዳንድ ቦታዎች ላይ ጥሩ ምንም በመርህ ደረጃ እንትን አንልም፣ ግን በተግባር ግን ልዩነቶች ስላሉ በተግባር ተቋሞች በስራቸው ላሉ ባለሙያዎች ሙሉ ሰዓት አኮሞዴት የሚያደርግ ክፍልና ግብአትስ አላቸው ወይ? አንዳንድ ጊዜ ለምሳሌ አንድ ሆስፒታል
ይሄ ስለሌለ የግል ሂድ ማለት አይደለም፣ ግን እዛ ቦታ ላይ ያለው ነገርም አብሮ ማየት ያስፈልጋል። ለምሳሌ አንዱ ከስነ ምግባር ትልቁ ነገር የታካሚ ሚስጥር መጠበቅ ኮንፊደንሻሊቲ እና ፕራይቬሲውን ጠብቅ ነው የሚለው የሚያስማማን። አንድ ክፍል ብዙ ሰው እንደተረድሮ እንደ ታካሚው ገብተን ስለምናይ ነው። አብሶሉትሊ 10 ሰው ታካሚ 10 ሐኪም 10 ረዳት ሌላ እሱ አስተማሚ ነው 40 ሰው ባለበት ሁኔታ ሚስጥሩን አይደለም እኮ ቀስ ብለን እንኳን እንዳትወራ ስለማይሰማ ኢቭን እንደው እንዲሰማ ጮኸ ነው የምትናገረው አንዳንዴ። ስለዚህ ሌሎች የመስማት እድል አላቸው። ስለዚህ መስማት የሌለባቸው ማለት ነው። አይዲያል የሆነ ከሆነ እያንዳንዱ አንድ ፔሸንት አንድ ክፍል አንድ ነርስ ለብቻው ሆነ ከሆነ የምታወራው እንደ ልቡ ይናገራል። ይሄ በጣም ዝብስት ነው። ይሄ ከኮንፊደንሻሊቲም ከፕራይቬሲም አንፃር ይሄ ግን ሚስጥራዊነት ተጠብቆ በግልጽነት የመናገር እምነት ይመጣል። በትክክል አንድ ይሄ ነው። ስለዚህ ይሄ ማድረግ ይችላሉ። ምንድነው አሁን ባለሙያው ሳይድ ያለው ነገር እንዲታረም ነው ባለሙያው ላይ ኮስተር ብለን አሁን እያወራን ያለው እንጂ የስራው ሴታቡን ካይለው ተቋሙ ለባለሙያው ስራ ምቹና የተሟላ ግብዓት ሊኖረው ይገባል። አለበለዚያ በዚህ ሁኔታ ውስጥ አሁን ሚስጥር የባከነ ብሎ የመጠየቅ መብት አለው ባይዘው ተገልጋዩ ማንን ነው የሚጠይቀው? who will take the responsibility? ያከመው ሐኪም ስለሆነ ብቻ ነው እንደ ሁሉ ሰው በሰማበት ሁኔታ። ስለዚህ አንድ ያ ነው። ሁለተኛ ያሉን ክፍሎች ለምሳሌ አንዳንድ ቦታ ላይ ብዙ ሐኪም ይኖራል፣ ጥቂት ክፍሎች አሉ። ስለዚህ ክሊኒኮች ውስጥ ናቸው እኮ በሳምንት 3 ቀን ባለሙያ አይደለም እኮ እዛ የሚሄደው በሳምንት 3 ቀን የአገልግሎት የሚሰጠው 3 ቀን ብቻ ነው። ስለዚህ በዛ ሰዓት ተራውቶ ስለሚሰራ በእነዛ 3 ቀኖች ውጪ ያ ኢቭን አገልግሎት አይሰጥም። አንዳንዴ ራሱ ያ ወይ ልብ ወይ ሳምባ ሕክምና ዛሬ የለም ነው እኮ አሁን ጥያቄው እከሌ ብሎ ስለሚጠይቅና ዶክተር እከሌ የለም ስለተባለ ነው እንጂ ራሱ አገልግሎትም ላይኖር ይችላል። ከሰኞ እስከ እሑድ ወይም ከሰኞ እስከ ዓርብ በስራ ቀን ፉሊ ሁሉ ጊዜ የሚሰራ ተመድቦለት ቢሆንና እዛ ቦታ ላይ የማይገኝ ከሆነ ይጠይቃል። አሁን ግን ያለኝ ክፍል ይሄ ነው ያለኝ አቅም ይሄ ነው ብሎ በቀረበበት ሁኔታ ላይ የት ጋር ሆነ ስራ ልትለው እንደምትችል እኮ አንዳንዴ እኮ 10 ወይም 15 ኦፕሬሽን ጠረጴዛ ኖሮ 90 ሰርጅን ካለህ ምን ማድረግ ይችላሉ? አንደርስታንድ ይሄ ማለት ሁሌ አንድ ነገር ስናይ የጤና ባለሙያ ሳይድ አለ፣ ግብአት አለ፣ ኢንፍራስትራክቸሩ አለ ራሱ ይሄን አንድ ላይ አካተህ ነው የምታየው። አብሶሉትሊ። ስለዚህ እኔ አሁን ሁሉንም በርደን ወስደን የጤና ባለሙያው ላይ በጣም ፍረስትሬሽን እና ጫና ነው። ግን እነዚህ ባሉበት ሁኔታ ውስጥ ምን ይፈጥራል ነው እነዚህ ነገሮች ከሌሉ በቅንነት በስራ ሰዓት ግን ግዴታ አለበት ይገኛል። በስራ ሰዓት ለመገኘት አንዳንድ ቦታ ራሱ ቢሮም የለም እኮ የቢሮ ስራ ቦታውና መኪና ካለው መኪና ውስጥ ነው ልብሱ የሚቀየረው። ስለዚህ የስራ ቦታው የሱ ስራ የሚሰራበት ሰዓት ካልሆነ ሌላ ቦታ ከሌለው የት ነህ ብለን እንኳን ትራክ ለማድረግም እኮ አንዳንዴ ከኛም ሳይት ዝም ብለን ስናጣቸው የሉም ነው አንዳንዴ የምትለው እንጂ ቢኖሩ የት ይሆናሉ የሚለውንም አብሮ ምቹ የሆነ የስራ ኢንቫይሮንመንት መፍጠር ያስፈልጋል። ቢሮ የሚያነቡበት የሚመራመሩበት ስታረግ ነው የሚሰሩት። አለበለዚያ የት ይሄዳል ስትለው ወደ አሁን ቦታ ለሚሄዱ በጣም በዚህ መንገድ ክፍተት ስለሚፈጥር ይሄን ታሳቢ ማድረግ ያስፈልጋል እንጂ ሁሉንም ነገር በባለሙያው ላይ መፈጸም አያስፈልግም። ቅድም ያልኩት ነው ችግሩ ዘርፈ ብዙ ነው፣ ዘርፈ መልኩ ብዙ ነው፣ አመጣጡም ብዙ ነው አይደል? መፍትሄውን በዛው መጠን ከብዙ ወገን የሚጠበቅ ነው። ከታካሚውም ከአካሚውም ከጤና ስርዓቱም ከተቋማቱም ከመሳሰለው እና የተግባቦት ጉዳይ ደግሞ በጣም መሰረታዊ ይመስለኛል። እሱ እናነሳዋለን። ከዛ በፊት አንድ ስልክ የመጨረሻ እናስተናግድ። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንዴት ዋሉ? እሺ ጥያቄ ሀሳቦን እስኪ ቀጥሉ። አዎ ማለት እኔ ያለኝ ቅሬታ ነው። ከዚህ በፊት ቤተሰብ ታሞብኝ አላት ሆስፒታል አልታሽም ነበረ። እሺ እና አጋጣሚ ሆኖ በሰርጀሪ ነበረ እንትን ነፍሰ ጡር ነበረች የተገላገለችው። ከዛም የእንትን የጉበት ቫይረስ ነበረባት። እሺ መጀመሪያ መድኃኒት ግዙ አላሉንም፣ መድኃኒት አላዘዙልንም። ከተወለደ በኋላ ነው መድኃኒት ግዙ ያሉን እና ወረቀት ሲጽፍልን ዶክተሩ ሰርጀሪ ያደረጋትን ዶክተር ምንድን ያሉን ይሄ መድኃኒት ግዙ ካጣችሁ እዚህ ላይ ስልክ ጽፌላችኋለሁ ደውሉ ነው ያለኝ። እሺ እና እንደ አጋጣሚ ሆኖ እዛ አላርት ባሉ እንዳለ ፋርማሲዎች ዙሪያውን ዞረን መድኃኒቱ ማግኘት አልቻልንም። እና ሕፃኑ ደግሞ በጣም እያለቀሰ ስለነበረ ሌላ ቦታ ተራሩጠን እንኳን መድኃኒት አልቻልንም። እና እባክህ ተባበሩን፣ እዚህ ካለ ስጡን፣ ሕፃኑ እያለቀሰ ነው፣ መድኃኒቱ እንደዚህ በቅርበት ልናገኘው አልቻልንም ብለን ስንትን ስንለው ፋርማሲው የለም ነው መድኃኒቱ የለም እኛ ጋር አለን።
ከዛ ቀጥሎ ዶክተሩን ስንደውልለት ምንድን ነው ያደረገው? እዛው ፊት ለፊት እያየ ነው እኛ እንዳላየ ነው መስሎት ከዛ ከፋርማሲ ነው ገብቶ 500 ምናምን የምትገዛ መድኃኒት 4800 ክፈሉ ካልከፈላችሁ የልጁ ህይወት አስቸጋሪ ነው በዚህ ተቀጠለ ብሎ እንደዚህ አይነት ነገር ከዛ ምንም አማራጭ ስላልነበረ ለምናን እንኳን አቅማችን አልቻለም ነበር ካለው በዛ ውስጥ ካለው ሆስፒታል ውስጥ ለምናን መድኃኒቱ ገዝተን ለልጁ ክትባት የተሰጠበት ሁኔታ አለ እና ብዙ ያው ጥሩም ነገር እንዳለ ብዙ ነገር ችግሮች አሉ። ይሄን ደግሞ መንግስት ወርዶ ያየዋል ይመረምረዋል። ሰርጀሪ ያደረገ ዶክተር ነው እንደዚህ ያደረገብን ህፃኑ ራሱ ለብዙ ሰዓት እንትን ብሎ ታሞ ምናልባት የድምፅ ጥራት ችግር እየሰማን ነው። አመልክተው ነበረ፣ ቅሬታውን አቀርበው ነበር። በዛ እንትን አጋጣሚ ሆኖ ቅዳሜ ቀን ነበር ይሄን ነገር የተደረገው። ከዛ ሰኞ ነው ምን ትምትል አሁን ማንም ለምን የሚለው ያው ማለት በሸፋፈር እንትን እኛ ግን ያው ይሄ የልጁ ነው ያሳሉ ህይወት ለመታደግ ስንል ያለን አማራጭ ሰዎች ጋር ለምናም ብር ውስጥ እናመጣ በእንደዛ አይነት ገዝተን ነው እንትን ከዛ መጨረሻ በህፃኑ ገብተን ሰው ነው እና በእኛ የተደረገውን በሌሎችም ሊደረግ ይችላል። መንግስት ይህንን ምን ያህል ይሰራል የሚለው ጥያቄ ነው። እሺ፣ እናመሰግናለን። ጥያቄው ትዝብቶ በሚገባ ተደምጧል። ምላሽ የሚሰጥበት ከሆነ ምላሽ ይሰጥበታል። ቀደም ሲል ያነሳሁትን ነገር እዚህ ጋር በደንብ ብንየው ከታካሚ ምን ይጠበቃል? እንዲህ አይነት አሁን እንደነገሩን አይነት ጉዳይ ሲገጥም ምንድነው ማድረግ የሚገባቸው? ለመፍትሄው የሚጠቅሙ ሀሳቦችን እናነሳና የቀሩን ደቂቃዎች ከ5 ያነሱ ስለሆኑ አንዳንድ ደቂቃ እንከፋፈል። ከአቶ እንዳልካቸው ልጀምር። እኔ አሁን በተነሳው ላይ ብቻም ሳይሆን አጠቃላይ መፍትሄ ምንድነው መደረግ ያለበት የሚለው ጋር ስናስብ አንደኛ አለማወቅ ከተጠያቂነት አያድንም የሚለውን ነገር መውሰድ መቻል አለብን። ስለዚህ ሁሉም ተቋማት አንደኛ በስራቸው የሚያሰሯቸውን ባለሙያዎች ህጋዊ የጤና ባለሙያ መሆናቸውን ህጋዊ የጤና ባለሙያ ማለት በስልጣን ባለው አካል የተመዘገበና ላይሰንስ ያለው መሆን አለባቸው፣ ማረጋገጥ አለባቸው። ምክንያቱም ችግር ከተፈጠረ ላይሰንስ የሌለው ከሆነ ጥፋቱና ወይም ደግሞ የሚያመጣው ችግር ተጠያቂነት ስለሚከብድ፣ ሁለተኛው ሁሉም ተቋማት የሚሰጧቸውን አገልግሎች በፈቃደኝነት ላይ የተመሰረተና ቀላሉ ነገር የሚታከሙትን ታካሚዎቹ ስማቸውን ከማስተዋወቅ እና እያንዳንዱን መረጃ በአግባቡ ከመያዝ ተጠያቂነት እንኳን ቢኖር በዛ መሰረት እንዲሄድ ማድረግ። ሁለተኛ የሪፈራልና የኮንሰልቴሽን ወይ የማማከር አገልግሎት እንኳን ካለ በሰዓት በጊዜ ተጠያቂነት በዛ መመዝገብ መቻል አለበት። ምሳሌ ማስቀመጥ አንድ ሚድዊፍሪ ወይም ደግሞ አዋላጅ ነርስ ባለሙያ የጋይናኮሎጂ የማህፀንና ጽንስ ስፔሻሊስት የምትጠራ ከሆነ የጠራችበትን ሰዓት ለምን እንደጠራች መመዝገብና እሱንም መጥራቷን መመዝገብ መቻል አለባት። እንደዚህ ደግሞ አንድ ሐኪም እንደዚህ ማድረግ አለበት። ይሄ በሌለበት ሁኔታ የሜዲኮ የክስትና ምናምን ሲመጣ አንዳንድ ያጠፋው ሳይታወቅ ምናልባትም ባለመመዝገቧ ሊሆን ይችላል ተጠያቂነት ሊመጣ ይችላል። ስለዚህ ይህን አይነት መከተል መቻል አለብን። ሌላኛው ማህበረሰቡ ላይ በቃ ሕክምና ውስጥ ገብቶ አደጋ መፈጠር ማለት የሕክምና ወይም የተቋሙ ስህተት ነው ብሎ ከማመን መጠየቅ ያስፈልጋል። ሌላኛው የሚዲያ አካላትን እንደመጨረሻ መናገር የሚዲያ አካላት ሰው ሕክምና ተቋም እንዳይሞት ነው ወይም ደግሞ እንዳይጎዳ ነው ወይም ደግሞ ከስቃይ ለመቀነስ ነው። ግን እነዚህ ሁሉ ላይሳኩ ይችላሉ። ስለዚህ አንድ የሚታወቅ ሰው ወይም ደግሞ አንድ የኔ ቢጤ ሰው ሄዶ ሕክምና ውስጥ ሞተ ማለት የሕክምና ስህተት ነው ማለት አይደለም። ስለዚህ የሕክምና ስህተትን ቅድም እንደባለው ማን ነው ዲክሌር የሚያደርገው በመስጠት ነው የሚለውን ግን በደንብ ጥንቃቄ ማድረግ ያስፈልጋል። ይህ ባልሆነበት ሁኔታ አገልግሎት ሰጪና ተገልጋይ ምናልባትም እያራራቅን ሊሆን ይችላል። ስለዚህ እሱ ስጋት እንዳይሰፋ እንዴት እናገናኘው የሚለው ሙያዊ በሆነ መልኩ ቢታይ ለማለት ነው። አቶ ስሌማን እሺ፣ በህግ ላይ ሁለት አይነት ውሎች አሉ። የውጤት ውልና የውጤት ጥረት ውል ይባላል። የኖርማሊ አሁን እቺን ጠረጴዛ የመስራት ወይም የና አዳራሽ መስራት የውጤት ውል ነው። ስለዚህ ይህን ውጤት ባያመጣ ኖሮ ለኮንትራክተሩ አንከፍለውም፣ ሌላ ጉዳይ ውስጥ ነው የምንገባው። የጤና ባለሙያዎች ውል የበቂ ጥረት ውል ነው። የበቂ ጥረት ውል ነው ስንል ባለሙያው በቂ ጥረት ለማድረግ ነው ግዴታ የሚገባው እንጂ የማዳን ግዴታ የለበትም። ኖርማሊ አሁንም ቢሆን የትኛውም የጤና ባለሙያ ሌላውን ሰው በግልጽ አድንሃለሁ ብሎ በአፉ ካልተናገረ በስተቀር ወይም በጽሁፍ ካልገለጸ በስተቀር የማዳን ዋስትናን አይወስድም ይላል ህጉ ራሱ። ስለዚህ ኖርማሊ የማዳን ግዴታ የሚባል ነገር የለም። በቂ ጥረት የማድረግ ሙያ ውስጥ ተቀባይነት ባላቸው አሰራሮች ገብቶ ታካሚን የመርዳት ነው። ስለዚህ
ይሄ አንዳንዴ ለምን ከሞት አልተረፈም ወይም ደግሞ ለምን እግሬ አልዳንም የሚሉ አይነት ክርክሮችንና ሀሳቦችንም ስለምሰማ ጤና ባለሙያ የማዳን ግዴታ የለበትም፣ በቂ ጥረት የማድረግ ግዴታ ሳይንስ ውስጥ ተቀባይነት ያላቸውን ስነ ምግባሮች እውቀቶችን በሙሉ ተጠቅሞ አማክሮ የመስራት ኃላፊነት እንዳለበት ተርቶ ማህበረሰቡ ባለሙያውን ለውጤት ሳይሆን ለፕሮሰሱ ነው ተጠያቂ ሊያደርግ የሚችለው። ሕክምናው ለሄደበት ሂደት ነው እንጂ ባለሙያው ለተከሰተው ውጤት አይደለም ኃላፊነት የሚወስደው። አንድ ተግባራዊ የተደረገው ፕሮሰሱ ትክክል ከሆነ ውጤቱ ምንም ቢሆን ባለሙያን አይመለከተው። ውጤቱን መጀመሪያውኑ ጋራንቲ የማድረግ ግዴታ ያለበትማ ባለሙያው። ፕሮሰሱን ግን ሳይንሳዊ በሆነ መንገድ ተቀባይነት ባላቸው ሙያዊ አሰራሮች ወይም አክሰፕትድ ፕራክቲስ ኦፍ ስታንዳርድ ኦፍ ኬር ባለ ተከትዬ እሰራለሁ ነው። ስለዚህ እኔ አረዳዱ እንዳረዳድ እንደ ማህበረሰብ አንድ በጋራ ልንወስደው የሚገባ አሳይመንት አለ። ያው እሱም ባልደረቦችን በግራ ቀኝ ስለታጀብን ሪስቶሩ ጠፍቷል ማለት ትረስቱ ጠፍቷል። በመሃላችን ያለው ትረስት ተሸርሽሯል። ይሄንን ማመን አለብን ብዬ ማምናለሁ በግል። ስለዚህ ይሄንን ነገር እምነቱን መመለስ እኔ ምናልባት እሳቸው ከተመሳሳይ አካባቢ ላይ ሲሰሩ እኔ አሰላ አካባቢ በደንብ እንተዋወቃለን። ከተማችን ላይ ጽዳት የነበሩ ሰዎች ሆስፒታል ውስጥ ከነርስ ለይተን እንኳን አናቃቸውም ነበረ። እሳቸውም ያውቃሉ አሰላ ሆስፒታል ሰርተው በደንብ ስለሚያውቁና ውጭ ያለን ሰዎች ኮንፊውዝድ በቃ ማለት ጓን የለበሰን በሙሉ ሪስፔክት የምናደርግበት እንትን በጣም ከፍ ያለ ዛሬ ላይ ሳውን ጓን ለለበሰ ሰው ያለን ክብር ተመሳሳይ ነው ወይ? ነጭ ጓን ለለበሰ ሰው በመሃል ላይ በተለይ ደግሞ እንግዲህ የኢንተርኔት ዘመንም መምጣቱን ተከትሎ እምነቱ እንዲመጣ የማህበረሰቡም የራሱን ባለሙያውን ሁሉም ባለሙያ አይደለም የማይታመነው የተወሰኑ እምነት የሚያጎሉ ሰዎች አሉ። አሁንም ቢሆን ብዙሃኑ ባለሙያ መልካም ስራ የሚሰራ ባለሙያ ነው ብዬ ነው የማምነው በግሌ። ማህበረሰቡም ቢሆን ለገልገል ሲመጣ ብዙሃኑ ሰው መልካም ተገልጋይ ነው። ትንሽ ናቸው ነገረኞች ወይ ደግሞ ችግር ፈላጊ የምንላቸው ወይም ደግሞ ያልሆነ ነገር ያነሳሉ ናቸው። ስለዚህ ያንን መተማመኑን ለመመለስ ሚዲያው እዚህ መሃል ላይ የራሱን የሆነ ሚና ተጫውተው ግራቀኙን የማስታረቅ መጥፎ ዜናዎች ደግሞ ጥሩ ያሉ ነገሮች እንደሚዘገቡትም እሱም እንደ ስራ ፕሮሞትም ስለማድረግ አሴም ታይም ደግሞ መልካም ነገሮችም ደግሞ እየተዘገቡ ባላንስ የማድረግ ስራ በግራቀኙ ቢሰራ እላለሁ። በጣም ጥሩ፣ በጣም እናመሰግናለን። ሚዛኑን በጠበቀ መንገድ ሙያዊ ስነ ምግባሩን ጠብቆ ሚዲያው መስራት አለበት። የሚቀበለው ይመስለኛል። ተራስ በጣም ባጭር አመሰግናለሁ። እንግዲህ ዋናው ነገር ምንድነው ሞትን ማስቀረት ሳይሆን ተፈጥሯዊ ሞት አለ። ማንም የና ኃላፊነት አይወስድ። ግን ሞት ሰው ሰራሽ ፕሪቨንተብል የሆነ ልንከላከል የምንችለው ሞት፣ ጉዳት፣ ስቃይ ነው ማስታገስ የምንችለው። ያ ደግሞ በመሙን ተፈጥሮ ሳይሆን በእኛ በሰው ሰራሽ ምክንያት ከሆነ ያዛ ላይ ነው እንግዲህ ቁጥጥሩ መከላከል ነው ዋናው እንግዲህ እንጂ መቅጣት ወይም መቆጣጠር አይደለም። ስለዚህ መቼ ነው መነሻው ነው ነምበር 1 የጤና ባለሙያው ወደ ሕክምና ሙያ ሲገባ የሚወደውና በፍቅር ብቻ ዝም ብሎ ጎበዝ ስለሆነ ሳይሆን የሕክምና ሙያ ከልቡ ወዶ ሰው ለማገልገል ኤግዛክትሊ። ስለዚህ ኢንተርቪውም ላይ ሲገቡ ይሄም መታሰብ አለበት። አሁን ትንሽ ነገር እየተሰራ ነው የፓሽን ቤዝድ ሴሌክሽን የሚባል ኢንተርቪው ተደርጎ ወደ ሕክምና ሙያ ወደ ሁሉ ማስገባም ያኔ የሚወደው ይሆናል። ከገባስ በኋላ ሮል ሞዴል ይፈልጋል። ሲኒየር የሆነ ሐኪም እዛ ያለው ባለሙያ ከኔ በቃ ሰፈር ውስጥ ሆነን ድሮ የቄስ አስተማሪ ሆናለሁ የሰብ አስተማሪ ሆናለሁ ምናምን እንደምንለው እንደዛ አይነት ሮል ሞዴል ይፈልጋል ከኛም ሳይድ። ከዛ የትምህርቱ ግብአት ኮንተንቱ በቂ እውቀትና በቂ ስኪል ክሎት ኖሯቸው እንዲወጡ ማድረግ መቻል አለበት። ያ ቴስት መደረግ አለበት። አሁን ሲወጡ ወደ ስራ ፈተናም የተጀመረበት ይሄን ካረገን ወጥተው ወደ ስራ የሚሄዱበት ጊዜ ሕክምና በየጊዜው ስለሚቀያየር ተከታታይ የሆነ የሙያ ማጎልበቻ ስልጠና መውሰድ ይሄን አሁን የሙያ ማህበራት ይሰራሉ። የኛም ኃላፊነት ነው። ጤና ሚኒስቴር ይሰራል፣ ዩኒቨርሲቲዎችም ይሰራሉ። ይሄ ሰዎች ለዛ ሙያ ፈቃዳቸውን ለማደስም ግዴታ ተደርጓል። ከዛ ቀጥሎ አዳዲስ ቴክኖሎጂዎች ሲመጡ ማስተዋወቅ ያስፈልጋል። ቴክኖሎጂዎች ጋር ራስ ማስተዋወቅ ማለት ነው። በትክክል ከዛ ደግሞ ተቋማትም ደግሞ ከመንግስት ይሄው ከባለሙያ ሳይድ ራሳችን ማብቃት በትትና ማገልገል የሚለው እንዳለ ሆኖ ተቋማትም ደግሞ ለስህተት ምክንያት እንዳይሆኑ ተገልጋዩ እንዲረካ ሆነው ከስትራክቸር ጀምሮ መሰራት አለባቸው። አቅርቦቱ፣ ሰርቪሱ፣ ግብአቱ ሁሉ ነገር የተሟላ ሲሆን ጥሩ አጋጣሚ ይሆናል። ከዛ ውጪ ግን በዚህ ሁሉ ውስጥ አልፎ ቅሬታ ደግሞ ሲመጣ በአግባቡ ታይቶ ምንድነው በስተቱ ተጨማሪ ጉዳት እንዳይደርስ ለመገደብ ሌላውም ደግሞ ደግሞ እንዳይመጣም ለማድረግ የሚሄድበት ሂደት አብዛኛው ስተትኛ ባየነው የሲስተም ፕሮብሌም ነው። ጥቂት ነው ባይዘው ያው የአሰራር ስርዓቱ የግብአት ነው። ግን ጥቂትም ቢሆን ለእኛ ስታቲስቲክስ ነው እንጂ ለአንድ ሰው ግን አንድ ህይወቱ 100% ናት። ስለዚህ 99 አድኛለሁ 1% አንተ ስለሆንክ ትንሽ ናት ማለት አይቻልም። የሱ ሪስፖንሲቢሊቲ ላይፉ ሙሉ ስለሆነ ይሄን ባላንስ አድርጎ መስራት ያስፈልጋል። ህብረተሰቡ የራሱ ልጆች ወደፊት የሚመኙት ሙያ ሲያሞ የሚገለገልበት ነገር ስለሆነ የራሱ ባለሙያው ከኔ ወጣ ነው እኛ ከማህበረሰቡ። ስለዚህ
ያንን ባላንስ ባደረገ መልኩ መግባባት፣ ማስተማር፣ መረዳዳት፣ ጥፋተኛ ሲገኝ ለጥሎ ማድረግ ነው እንጂ ሙያው መኮንንነት ማለት ጉዳቱ የከፋ እንደሆነ ማወቅ ያስፈልጋል። ከዛ ውጭ ግን ባለሙያው አለ፣ ሙያው አለ፣ ማህበረሰቡ አለ። እነዚህን ባላንስ አድርገን ነው የምንሰራው። ግን ማዳላት በሚገባን ጊዜ ኦብቪየስሊ ለተገልጋይ ነው የሚዳላው። ይህን በጣም ማወቅ ያስፈልጋልና በመተማመን መስራት አለብን። ሚዲያው ታዋቂ ሰዎች ተፈጥሯዊ ሞት አይሞቱም የሚል አመለካከት ፈጥሯል። አንዱ ቅድም ሱሌማን ላለው እምነት ያጣ ነው። ታዋቂ ሰው አይሞትም በሕክምና ስተት ካልሆነ እኛ ሰው ግን ሲሞት ተፈጥሯዊ ሞት ነው ብሎ እንዳይነ መፈጠረ በኒውስ ነው። ይህም ባላንስ ማድረግ አለብን ነው። አመሰግናለሁ። በጣም ጥሩ አቶ ወንዱ። በጣም አጭር እኔ አጭር ነው። ለምን መሰለ የሕክምና የጤና ፖሊሲያችንም ራሱ አስቀድሞ መከላከል ነው የሚለው። እኔ እውነቴን ነው የምነግርህ። ብዙ ሰው ታሞ መጥቶ ማስተናገድ አይደለም አላማ መሆን ያለበት፣ ሰው እንዳይታመም ነው። ከፈጣሪ ፈቃድ ጋራ ሌላ ጊዜ እንገናኛለን። ሳንታመም ደስተኛና ጤነኛ ሆነ መኖር እንችላለን። ያ ግን ምን ይፈልጋል? ሀብት ይፈልጋል። ቅድም ያለውንም ሁኔታ ለማመቻቸት ጤና ባለሙያውም ተረጋግቶ ጥሩ አድርጎ ደስ ብሎ እኔ ሰውን የሚጎዳ ሰው እንደዚሁ በተፈጥሮ ጤነኛ ነው ብዬ አልገምትምና ይሄ ቅድም እንዳልኩት ፋይናንሱንም ተደራሽነቱንም ጥራቱንም ለመጠበቅ መንግስት ኤክሳይዝ ታክስ ላይ ያለውን ቁልፍ ማጥበቅና ሀብት ማፍራት አለበት የሚል መልእክት ነው ያለኝ። በጣም አመሰግናለሁ። ሁላችሁንም እዚህ ስለመጣችሁ ስለተሳተፋችሁ እናመሰግናለን። ዶክተር አስቻለው ወርቁ የውስጥ ደዌና የውስጥ ደዌ የሳምባና የጽኑ ሕክምና ስፔሻሊስት ናቸው። በፌዴራል የጤና ባለሙያዎች ስነ ምግባር ኮሚቴ አባል ናቸው። አቶ እንዳልካቸው ጸዳል በጤና ሚኒስቴር የጤናና ጤና ነክ ተቋማት ባለሙያዎች ቁጥጥር መሪ ስራ አስፈጻሚ ናቸው። አቶ ሱሌማን ሽጉጤ የሕክምና ሕግ ባለሙያ ናቸው። አቶ ወንዱ በቀለ የህሙማን ማህበር ተወካይና የማህበረሰብ ወኪል ሆነው ነው የመጡት። እጅግ እናመሰግናለን። ተመልካቾች የዛሬው ጤናው ቤቶ ዝግጅታችን የተከታተላችሁትን ይመስላል። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው በሰላም በጤና ቆዩ። መልካም ምንም ችግር የለም። ትንሽ ብድር ቢጤ ነገር ፈልጌ ነበር። ሄሎ እባክህ ብድር የለኝም። ብድር ወደ እርሶ የሚመጣበት እንጂ እርሶ ወደ ብድር የሚሄዱበት ዘመን አብቅቷል። ምክንያቱም ምቹ ወደር አልባ የሆነ የዲጂታል ማበደር ያለሉት ምቹ ዲጂታል መበደሪያ ቴክኖሎጂን በመጠቀም ያለምንም ማስያዣ በስልኮ ብቻ ብድር ያገኙ። ምቹ የልብ ጓደኛ። አባዬ ስንት ዓመትህ ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ ነው። የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳትደብ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ለብዙ ቤተሰቦች የቁጠባ ዓላማ ቤት መግዛት ነው። የኛ ዓላማም የብዙ ቤተሰቦችን ፍላጎት ማሳካት ነው። ፍሊንትስቶን ሆምስ የእናንተ